ሂጅራቲዩብ የተለያዩ ዳዋዎችን ሲራዎችን የሳህቦችን ታሪክ የአገር ውስጥና ዓለም አቀፍ አንገብጋቢ ዜናዎችን ለኡማው ለማድረስና የሙስሊሙን ህብረተሰብ ግንዛቤ ለማሳደግ የሚሰራ የናንተው ቻናል ነው። እርሶም ሂጅራቲዩብን ሰብስክራይብ ላይክ እና ሼር በማድረግ አጅሩን ይቋደሱ። ወልቀድር ማመን ሲባል በውስጡ አራት ነገራት እንደሚካተቱ አላህ ሁሉን ነገር አስቀድሞ እንደሚያውቅ ሁሉንም ነገር ወስኖ በለውህል መህፉዝ እንደጻፈ የሚሆኑ ነገራት በጠቅላላ بعد اذنه عز وجل ከሱ ፍቃድና ይሁንታ በኋላ እንደሚሆኑ አላህ የሁሉ ነገር ፈጣሪና አስገኝ ጌታ መሆኑን አንስተን እነዚህን አራቱን መራቲቡል ቀደር ተመልክተናል። በሶስተኛ ደረጃ ቀደር በሰው ህይወት ውስጥ ሲከናወን በሁለት መንገድ ይከናወናል ሚለውንም ተነጋግረናል። የሰው ጣልቃ ገብነት ሳይኖር ሰው በጉዳዩ ላይ ምርጫና ፍቃድ ሳይኖረው አላህ ስለፈለገና ስለፈቀደ ብቻ ሰው ወደደም ጠላም ተገዳጅ ሆኖ በህይወት ውስጥ የሚከናወኑበት የቀዳወል ቀድር ክፍሎች አሉ። እንደ መወለድ መሞት፣ የቁመት መርዘምና ማጠር፣ የመልክ መቅላት መጥቆርና መንጻት የመሳሰሉ የሰው ልጅ ጣልቃ ገብ ያልሆነባቸው አላህ ግን በእኛ ህይወት ውስጥ የቀደራቸው ነገሮች አሉ። ሁለተኛው የቀዳወል ቀድር ክፍል የኛን ጣልቃ ገብነት መሰረት ያረገ በጉዳዩ ላይ እኛም ድርሻ ያለን ሰበቡን የምናዳርሰው የሆነ ብለን ከተፈቀዱ ነገሮች መብላት መጠጣት መልበስ፣ ከታዘዝናቸው ነገሮች ሰላት መስገድ፣ ካለን ገንዘብ ለተቸገረ መለገስ ጂሃድ መውጣት፣ ከተከለከልናቸው ደግሞ ዚና መፈጸም ኸምር መጠጣት መስረቅ መዋሸት እነዚህ ሁሉ ነገሮች በእኛ ምርጫ ስር ሆኖ ቢከናወኑ ጥንቱኑ ግን አላህ የቀደራቸው የወሰናቸው ከቀዳወል ቀድር የማይወጡ ናቸው። ነገር ግን ከሁለቱ ክፍሎች እኛን በኃላፊነት የሚያስጠይቀን ለምንዳም ሆነ ለቅጣት የሚዳርገን የኛን ጣልቃ ገብነት ምክንያት ያረገው የሁለተኛው የቀዳወል ቀድር አይነት ብቻ ነው። የመጀመሪያው አይነት የቀዳወል ቀድር ክፍል አላህ የወሰነውን ብቻ ወዶ መቀበል እንጂ ምንዳም ሆነ ቅጣት የለበትም ብለን ያንኑ ተመልክተናል። ከዛ ጋር ያይዘን ደግሞ እንደዚሁ በአራተኛ ደረጃ በቀዳወል ቀድር ማመን የሚሰጠው ጥቅም ምንድነው ለአንድ ሙስሊም ብለን ሳምንት ተመልክተን ነበር። ከዛሬ ጀምሮ ደግሞ ይበልጥ እንዲብራራ ያው ነገር በምሳሌ ዘምዘም በብርሌ ይባላል። ጠጅ በእኛ حرام ስለሆነ አንዳንድ ጥያቄዎችን ስለ ቀዳወል ቀድር ያነሳን ከዚህ በኋላ በመንነጋገረው ደግሞ ይበልጥ ጉዳዩ ክሊር ይሆናል ማለት ነው። እና ቢያንስ በራሴ በኩል ወሳኝ ናቸው የምላቸውን 10 ጥያቄዎች አንስቻለሁ። በእነዛ ጥያቄዎች ዙሪያ ቀሪዎቹ የቀዳወል ቀድር ነጥቦች ይብራራሉ የሚል ተስፋ አለኝ። ዛሬ የምንቆየው ከአንድ ጥያቄ ጋራ ነው። እነዚህ ነጥቦች እንግዲህ ይጠቅሙናል ብላችሁ ካመናችሁ ማስታወሻ መያዝም ትችላላችሁ። السؤال الأول الاحتجاج على المعاصي بالقدر لميسرا مطفو سرا لوንጀል ለኃጢያት ቀዳወል ቀድርን ማሳበብ ይቻላል ወይ? بعض الناس يحتجون بالقدر على معاصيهم وسيئات أعمالهم አንዳንድ ሰዎች ከሸርዕ ለወጡና ላፈነገጡበት አመጻቸው ለስራቸው መጥፎነት ቀዳወል ቀድርን እንደ ምክንያት አድርገው ያሳብባሉ። ለምን ሰራችሁ ተብለው ሲወቀሱ ተውበት ማድረግ ሲገባቸው ራሳቸውን መበደላቸውን አምነው ወደ አላህ መመለስ ሲገባቸው ويقولون هذا مكتوب علينا سبق به القدر وجرى به القلم ይሄ ኮድሮም በእኛ ላይ የተጻፈብን የተወሰነብን ነገር ነው። ስለዚህ እኛ ልንጠየቅበት ልንወቀስበት አይገባም። አላህ አስቀድሞ የሻውና የጻፈብን ስለሆነ ለምንድነው የምንወቀሰው የሚሉ ሰዎች አሉ። ይሄ ጥያቄ እንደ ጥያቄ ሆኖ ከተነሳ አንድ ሰው ለሚሰራ ወንጀል መከላከያን ለማቅረብ ዑዝር እንዲሆነው ቀዳወል ቀድርን ማሳበብ ይችላል ወይ ከተባለ መልሱ ምንድነው? በፍጹም አይችልም። وهذا احتجاج باطل ይሄ በቀዳወል ቀድር የማሳበብ ጉዳይ ከንቱ የሆነ ሙከራና ልፋት ነው። እንዴት የሚባል ከሆነ من عدة وجوه በ10 መንገድ ሐሰት መሆኑን እንገልጻለን። በእነዚህ ሁሉ መንገዶች አንድ ሰው ለሚሰራ ወንጀል ለአመጽ በፍጹም ቀዳወል ቀድርን ማሳበብ አይችልም። አንደኛ አላህ በሱረቱል አንዓም ቁጥር 148 ላይ በግልጽ የተናገረው ነገር አለ። ጌታችን በምዕራፍ 6 ሱረቱል አንዓም ቁጥር 148 ላይ ሙሽሪኮች ለሽርካቸው ነገ አላህ ዘንድ ላለመጠየቅ
አላህ የሻብንና የጻፈብን ነው ብለው ሲያሳብቡ ጌታችን የመለሰላቸው መልስ አለ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም سيقول الذين أشركوا እነዛ ያጋሩ ሰዎችም እንዲህ ይላሉ አለ ሽርካቸውን አምነው ተውበት አድርገው በተውሂድ ወደ እስልምና መመለስ ሲገባቸው ለምን አሻረካችሁ በጌታችሁ ላይ ተብለው ሲጠየቁ ለው ሻአ አላሁ ማ አሽረክና አላህ እኮ ይህንን ነገር ቢሻው ኖሮ ባላጋራን ነበር እኛ ያጋራነው ማጋራታችንን ስለፈለገውና ስለወደደው ነው እኛ ብቻ ሳንሆን ወላ አባኡና አባቶቻችንም ማያጋሩም ነበር ግን ለምንድነው እነሱም እኛም ያጋራነው አላህ ሽቶታል ፈልጎታል ማለት ነው ሽርካችንን ባይሻው ባይፈልገው ኖሮ በከለከለን ነበር ዝም ማለቱ በእኛ ሥራ መስማማቱን እሱም ጉዳዩን እንደፈለገው ያሳያል ወላ ሐረምና ሚን ሸይ ምንንም ነገር በራሳችን ላይም እርም ባላደረግን ነበር ነገር ግን አላህ ስለሻው ነው ይሄን ሁሉ ያደረግነው ይላሉ كذلك كذب الذين من قبلهم ልክ እንደዚሁ እነዚያ ከነሱ በፊት የነበሩትም እንደነሱ ዋሹ በጌታቸው መሺአ አሳበቡ حتى ذاقوا بأسنا ቅጣታችንን እስከቀመሱ ድረስ ቁል በላቸው እነዚህን ሰዎች هل عندكم من علم فتخرجوه لنا እውን እስቲ እንደው ለኛ መታወጡልንና መተነግሩን የሆነ ዕውቀት አላችሁ እውነት አላህ የኔ የሰራችሁትን ነገር እንደፈለገውና እንደወደደው ምን የምትሰጡት ማረጋገጫ አለ በላቸው ኢን ተተቢዑነ ኢላ الظن እናንተ ጥርጣሬን እንጂ ሌላን የማትከተሉ ከመሆናችሁ ጋር ምን የምትሰጡን ማስረጃ አለ ወኢን አንቱም ኢላ ተخرصون እናንተ ዋሾች እንጂ ሌላ አይደላችሁም ቁል በላቸው فلله الحجة البالغة ለአላህ እጅግ በጣም ድካ የደረሰ የተሟላ ማስረጃ አለው ይላል እናንተን ለመክሰስ በሰራችሁት ሽርክ በሐላፊነት ለመጠየቅ እንደውም አላህ ዘንድ ነው ማስረጃ ያለው አንደኛ አቅል ሰጥቷችሁ ነበር በተሰጣችሁ አእምሮ የሚጠቅማችሁን ከሚጎዳችሁ መለየት ትችላላችሁ ያን እየቻላችሁ ነው ወደ ሽርክ ያዘነበላችሁት ሁለተኛ ነፃ ፍቃድ ምርጫ ሰጥቷችኋል በምርጫችሁ ከፈለጋችሁ ወደ ኸይር ወይም ወደ ሸር ማዘንበል ትችላላችሁ ነገር ግን አላህ ሽቶብን ነው ብላችሁ ልክ እናንተ ሳትፈልጉና ሳትወዱ እኔ እንዳስገደድኳችሁ ነገር አድርጋችሁ መግለጻችሁ ከተጠያቂነት አያድናችሁም ሶስተኛ ውስን ፍቃድና አቅም ሰጥቻችኋለሁ ይሄን ሁሉ ሰጥቻችሁ ሳለ እናንተን ለመክሰስ እኔ ነኝ እንጂ በቂ ማስረጃ ያለኝ እናንተ ጋር ምንም ለምትሉት ነገር ማስረጃ የላችሁ እንደምትሉት ደግሞ እኔ ፈልጌ ማስገድድ ከሆነ فلو شاء لهداكم اجمعين አለ እውነት አላህ ቢሻ ኖሮ ሁላችሁንም ያቀናችሁ ነበር አለ አላህ ማስገደድን ቢፈልግ ኖሮ በራሱ ፍቃድና መሺአ የባሮቹን ምርጫ ተጭኖ እሱ ወደሚፈልገው ነገር ማድረግን ቢወድ ኖሮ አላህ የሚያረጋው ለሂዳያ እንጂ ለጥመት አይደለም ማለት ነው እኔ ብሻና በፈልግ ኖሮ እናንተ እንዳላችሁት በራሴ ፍቃድ በእናንተ ህይወት ውስጥ አንድ ነገር ማድረግ ከፈለኩኝ ሂዳያን ነው እንጂ ጥመትን አላደርግም ነው ያለው ምክንያቱም ቃሉ ምን ይላል فلو شاء بيشا نورو الله لهداكم اجمعين ሁላችሁንም ምን ባረገ ነበር ባቀናችሁ ባስተካከላችሁ ነበር ግን አላህ አልሻውም ይሄን ለምን በሰጠን ነፃ ምርጫ የራሳችንን ጣፈንታ እኛው እንድንወስን ለኛ ተተወለን ነው ሂዳያ ፈልገን የለመነው ጊዜ ሊያግዘን ነው እንቢ ብለን ጥመት መስመር ላይ ከሄድንና ከተቆጣን በዛው ሊያስቀረን ነው እንጂ እሱ ራሱ ቢያስገድድና በሰው ነፃ ምርጫ ጣልቃ ገብቶ በጉልበት እሱ የፈለገውን ነገር ማሰራት ቢፈቅድ ኖሮ የሚያደርገው ጥመት ላይ ሳይሆን ሂዳያ ላይ ነበር እኔ ላስገድድ ብል ኖሮ ሁላችሁንም አቀናችሁ ነበር ነው ያለው ግን የሰውን ነፃ ምርጫ ጠምዝዞ አላህ በራሱ ፍቃድ ሰውን እንዲያምኑ ማስገደድ አልፈለገም ነው ተግባባን ስለዚህ እናንተ ለምትሉት ነገር ምንም ማስረጃ የላችሁም ነው ከዚህ በመነሳት ሰዎች ለሚሰሩት ወንጀል ቀዳ ወልቀደርን ማሳበብ አይችሉም ነው فهؤلاء المشركون احتجوا بالقدر على شركهم እነዚህ ሙሽሪኮች ለሽርካቸው ያቀርቡት መከላከያ ቀዳ ወልቀደርን ነው ولو كان احتجاجهم مقبولا ማስረጃቸው አላህ ዘንድ ተቀባይነት ያለው ሐሳብ ቢሆን ኖሮ ما اذاقهم الله بأسه الله ቅጣቱን ባላቀመሳቸው ነበር ትክክል ናቸው ነገር ግን ቅጣቱን ማቅመሱ የሚያሳየው ንግግራቸው ስተት እንደሆነ ነው حتى ذاقوا بأسنا በሚለው መሰረት ማለት ነው فمن احتج بالقدر على الذنوب والمعائب فيلزمه أن يصحح مذهب الكفار لم يسروا وانجل لم يسروا عمس
ቀዳ ወልቀድርን የሚያሳብብ የሆነ ሰው ደግሞ በራሱ ጉዳይ ላይ ብቻ ሳይሆን ለካፊሮችም ዑዝር መፈለግ ግድ ይለዋል ማለት ነው ልክ የሱ ወንጀልና ጥፋት ቀደር እንደሆነ ሁላ የሌሎች ከሃዲያንም ክህደታቸው ምንድነው ማለት ነው ቀደር ነው ስለዚህ አንተ ከሌሎች የምትለይበት ምንም ምክንያት የለም ካፊሮች ሁሉ አላህ ቀድሮባቸው እንጂ መርጠውና ፈልገው አይደለም የከፈሩት ማለት ይገባሃል ይሄ ደግሞ ወይንሲቡ ኢላላህ الظلم ወደ አላህ በደልን ያስጠጋል ማለት ነው ሰውየው ልክ አላህ ሰዎች ሐቅን ሲፈልጉ እሱ ግን በራሱ ፍቃድ በራሱ መሺአ ሁሉንም ጥመት እንደወሰነባቸው አድርጎ የሰውን ነፃ ፍቃድ የሰውን ምርጫ ትርጉም አልባ የሚያደርግ ጌታ ነው የሚል የዙልም ማዕናን ይይዛል ማለት ነው ተዓላ አላሁ عن ذلك علوا كبيرا አላህ ጥራት ይገባውና እነሱ እንዳሰቡት አይደለም ስለዚህ እኛም ወንጀል ስንሰራ ማድረግ የሚገባን ተውበት ነው እንጂ በቀደር ማሳበብ አላህ ጽፎብኝ ነው እኔ መርጬ አይደለም አይሰራም ነው ግልጽ ነው ይሄ አንደኛው መልስ ነው ለእንደዚህ አይነቱ ጥያቄ የሚሰጠው ሁለተኛው መልስ ደግሞ ቃለ ተዓላ አላህ ሱረቱ ኒሳ ቁጥር 165 ላይ ይናገራል በምዕራፍ 4 ቁጥር 165 ላይ ሩሱለን ሙበሽሪን ወሙንዚሪን መልእክተኞችን በጀነት አብሳሪ በጀሃነም አስጠንቃቂ አድርጌ ወደ ህዝቦቻቸው ልኬያቸዋለሁ ይላል አላማውንም ሲገልጽ ሊአንላ የኩነ ሊናስ ሰዎች በፍጹም እንዳይኖራቸው ነው አለላህ ሁጀቱን ለአመጻቸውና ለወንጀላቸው ነገ የውሙል ቂያማ በጌታቸው ዘንድ ሲጠየቁ መከራከሪያ ነጥብ እንዳይኖራቸው ነው بعد الرسل ከመልእክተኞች መላክ በኋላ ምን ማለት ነው አላህ ነቢያትንና ረሱሎችን ወደ ሰው ልጅ ባይልካቸው ኖሮ ሰዎች ለሚሰሩት ወንጀል ነገ የውሙል ቂያማ ለምን ሰራችሁ ተብሎ ቢጠየቁ መከራከሪያ ይኖራቸው ነበር ያም መከራከሪያ ምንድነው ይሄ ነገር ወንጀል መሆኑን የሚያብራራ መጽሐፍ አላወረድክልንም ከማህከላችንም ነብይና ረሱል መርጠህ እንዲነግረን አላክልንም ስለዚህ አንተን የሚያስቆጣህ መሆኑን እኛ መቻወቅን ይሄንን ብናውቅማ ኖሮ እኛም አንተን ለማስቆጣት አንሰራውም ነበር ብለው ከቅጣት ቃል ብቻ ለመትረፍ ሲሉ የሌለ ነገርን በዘባረቁ ነበር ምክንያቱም አላህ ረሱል ሰለላሁ ዐለይሂ ወሰለም መልእክተኛ አድርጎ ባይልካቸው ኖሮ አረብ ጣዖታውያኖች ሱረቱ ጣሃ ቁጥር 131 ላይ እንደተገለጸው ወደ 134 አካባቢ መሰለኝ ወለው አና አህለክናሁም ቢዓዛብ ምን ቀብል ይላል አረብ ጣዖታውያኖችን ረሱል ሰለላሁ ዐለይሂ ወሰለም መልእክተኛ አድርጌ ከመላኬ በፊት በእነሱ ሽርክ ተግባር ብቻ ባጠፋቸው ኖሮ ይላል ምን ይሉ ነበር አለ ለቃሉ ረበና ለውላ አርሰልተ ኢለይና ረሱላ ጌታችን ሆይ ምን አለ መጀመሪያ አንተ ቀድመህ መልእክተኛ ወደኛ ልከህልን በነበር ፈነተቢዕ አያቲክ ያንተን አንቀጾች እንከተል ዘንዳ من قبل أن نذل ونخزى ዛሬ ከመዋረዳችን ከማፈራችን በፊት በወንጀላችን ሰበብ ምን ነው ቀድሞውኑ የሚያብራራ መልእክተኛ በላከልን ይላሉ ይሄው መልእክተኛውን ግልክ ያለው እነሱ ከሽርካቸው አልተመለሱም እቺን መከላከያ ለምንድን ነበር ማለት ነው አላህ ዘንድ የሚያቀርቧት ምናልባት ከእሳት የምታድነን ከሆነች በማለት የሚያቀርቧት ነች አላህ ደግሞ ትክክለኛ ዑዝርን የሚቀበል ጌታ ስለሆነ ይሄው መልእክተኞችን ሩሱለን ሙበሽሪን ወሙንዚሪን ኮዲሁ በጀነት አብሳሪ በጀሃነም አስጠንቃቂ አድርጌ በየህዝቡ ልክ ያለው አለ ወለቀድ በዓትና في كل أمة الرسول እንዳለው በየህዝቡ ሁላ መልእክተኞችን ልክ ያለው ነው ያለው እነዚህ መልእክተኞች ከተላኩ መለኮታዊ መጽሐፍት ከወረዱ በኋላ አላህ የሚወደውና የሚጠላው ነገር በወረዱት መጽሐፍትና በነቢያት አንደበት ተብራርቷል ተብራራ ማለት በእኛ ላይ ምን ቆመ ማለት ነው ሁጃ ቆመዋል ማለት ነው ከዚህ በኋላ ለምን ሰራው አመጽ በሐላፊነት ተጠያቂ ነን ማለት ነው ማስረጃው ደርሶናል ማስረጃው ያልደረሰው ወደ ጥግ አካባቢ የሚኖሩ ምንም የኢስላም መልእክት ያልደረሳቸው ግን ከቅጣት ነፃ ናቸው ወማ ኩና ሙዓዚቢና حتى نبعث رسولا ብሎ ሱረቱል ኢስራ ቁጥር 15 ላይ እንደገለጸው መልእክተኛን እስከምንልክ ድረስ ሰዎችን በወንጀላቸው የምንቀጣ አይደለንም ብለዋል ሰው የሚጠየቀው የሚቀጣው በደረሰው መረጃ ልክ ነው ማለት ነው ስለዚህ አላህ ነቢያትን ከላከ መጽሐፍትን ካወረደ በየዘመናቱ ከተለያየ ስፍራ ዑለማዎችን ካስነሳልን ማስረጃን አቆሙብናል ማለት ነው ካቆመብን ምን አይነት መከራከሪያ ያለን አኺራ የለንም ስለዚህ ለምን ሰራ ወንጀል በቀዳ ወልቀድር ማሳበብ አይበቃም ቀደር ነው ብለን እንዳንናገር መልእክተኞቹ አልተላኩም ወይ የምን ሰራው ነገር حرام መሆኑን የሚያብራሩ መጽሐፍት አልወረዱም ወይ ነው
መልእክተኞቹም መጥተዋል መጽሐፍቱም ወርደዋል እኛም ተገልጾልናል ካልን እንዴት ብለን ነው ታዲያ በቀዳ ወልቀድር የምናሳብበው ይሄ በፍጹም የማይሆን ነገር ነው فلو كان الاحتجاج بالقدر على المعاصي سائغا እውነት ሰዎች እንደሚሉት ለሚሰሩት ወንጀል አላህ የቀደረብኝ ነው ብሎ በቀዳ ወልቀድር ማሳበቡ ትክክለኛና ተቀባይነት ያለው አካሄድ ቢሆን ኖሮ ለመን قطعت الحجة بإرسال الرسل መልእክተኞችን በመላክ የሰዎች ዑዝር ሊቋረጥ አይችልም መልእክተኛ መላክ ትርጉም አልባ ይሆን ነበር ታዲያ አላህ ነብይ መላክ ለምን አስፈልገው መጽሐፍ ማውረድ ለምን አስፈልገው ሰው ለሚሰራው ነገር ሁሉ ቀዳ ወልቀድርን ያሳበበ ነፃ የሚወጣ ከሆነ ከኛው መካከል ሰዎችን መርጦ የመረጣቸውን ሰዎች የነብይነትና የረሱልነትን ማዕረግ ሰጥቶ ወደ ህዝቦቻቸው መላኩ ፋይዳ የለውም ማለት ነው መጽሐፍ ማውረዱ ጥቅም አልባ ነው አይ ፋይዳ አለው ሰው እንዲብራራለትና እንዲገባው ነው ጌታው የወደደውን እንዲሰራ ጌታው የጠላውን እንዲርቅ ነው ከተባለ ታዲያ ተመልሶ ለምን በቀደር ያሳብባል እንግዲህ አላህ የወደደውን በራሱ ፍቃድ መስራት ከቻለ አላህ የጠላውን መጠንቀቅ ከቻለ ስሜቱን ተከትሎ ኃጢያት ላይ ከወደቀ በኋላ ተመልሶ አላህ ቀደረብኝ እንጂ እኔ ፈልጌ አይደለም ምን ማለት ነው ግልጽ ነው አሁን ስለዚህ ይሄም ሁለተኛው ምላሽ ነው ሶስተኛ ለነዚህ ሰዎች የሚሰጣቸው ምላሽ ምንድነው أن الله أمر العبد ونهى الله بقالو بارياون إهن أدرق بلو أزوال إهن دمو أتقرب بلو كالكلوال بقرانوس بزو أمرنا نهي اللو أرلم تأزازم مكابا وچمالو ሁሉም ግን ተጠቅልለው በአንድ ቅርጫት ውስጥ ይገባሉ ያም ምንድነው ወለም ይከልፉሁ ኢላ ማ يستطيع የሚችለውን እንጂ ሌላ ነገር አላስገደደው ይሄን ስሩ ብሎ ጌታችን ሲያዘን ከምን ጋራ ነው የሚቆራኘው ትዛዙ ከአቅም ጋራ ነው የሚቆራኘው ይሄን ነገር አትቅረቡ ብሎ ሲከለክለን ከምን ጋራ ነው የሚቆራኘው ከአቅም ጋር ነው ከአቅማችን በላይ መፈጸም የማንችለውን ነገር አላህ በፍጹም አያዘንም ከአቅም በላይ ሆኖ ልንተወውና ልንጠነቀቀው የማንችለውን ነገር አላህ አይከለክለንም ከመነሻው አቅሙ ከሌለን የታዘዝነውን ነገር ለመፈጸም እኛ ትዛዙን አይመለከተንም ነው ከመነሻውም ያንን ነገር ለመተው እማንችለው ለመስራት የምንገደደው ሆኖ ከተገኘ ቀድሞውንም ሐራምነቱኛን አይመለከተንም ነበር ማለት ነው አምርና ነህይ በእኛ አቅም ስር መሆናቸው ምን ያሳየናል ሰው በአላህ ላይ ለሚሰራው ነገር ሁጃ እንዳያቀርብ ያገለግላል ማለት ነው በቃሉ ላይ እንደተናገረው አላህ ፈተቁላህ መስተጣዕቱም ይላል አላህን የቻላችሁትን ያክል ፍሩት አለ ፍራቻ የልብ ስራ ነው በምን መልክ ነው የቻላችሁትን ያህል ተብሎ በችሎታ የሚገለጸው ሲባል የፍራቻ መገለጫ የሆነው ምንድነው እሱ ያዘዘውን መታዘዝ የከለከለውን መራቅ ነው ስለዚህ አላህን የቻላችሁትን ያህል ፍሩት ማለት ያዘዛችሁን በመታዘዝ የከለከላችሁን በመከልከል ባቅማችን ስር የሆነውን ሁሉ ከታዘዝ ነው ባቅማችን ስር የሆነውን ሁሉ ካልተዳፈርንና ከራቅ ነው አላህን ያቅማችንን ያህል ፈርተናል ማለት ነው መስተጣቱም የምትለው የምታሳየው ዑዝራ አልባ እንደሆነ ነው በችሎታችን ልክ ነው አላህ የጠየቀን ማለት ነው በሌላም ስፍራ ሱረቱል በቀራ የመጨረሻው አየት ቁጥር 286 ላይ ላ ይከልፉ الله ነፍሰን ኢላ ውስዓሃ አላህ እንዲት ነፍስ ከችሎታዋ በላይ አያስገድዳትም ነው ያለው ይሄ መሆኑን ከተረዳን ወለው ካነ العبد مجبرا على الفعل ታዳ ወንጀለኞች እንደሚሉት እኔ ፈልጌው ሳይሆን አላህ ራሱ ሽቶብኝ ጽፎብኝ ወስኖብኝ ነው የሰራው ሚሉ ሰዎች እውነት እንዳሉት ተገደው ከሆነ ይሄንን ወንጀል የሰሩት ولو كان العبد مجبرا على الفعل لكان مكلفا بما لا يستطيع በማይችለው ነገር ተገዷል ማለት ነው ከወንጀሉ መራቅን ፈልጎ ነበር ግን አልቻለም አላህ አስገደደው ሻተበት ጻፈበትና ሄደ ወንጀል ላይ ወረወረው ያ ወንጀል ከሰውየው አቅም በላይ ሆነ አልሆነም ሆኗል ከራሱ ላይ መከላከል አልቻለማ ምክንያቱም ምን ብሎ ነው ምክንያት ያቀረበው አላህ ጽፎብኝና ሽቶብኝ ነው የሰራሁት እኔ ራሴ ፈልጌው ሄጄ አይደለም ማለት ጉዳዩ ከአቅም በላይ ሆነበት ማለት ነው ታዲያ እዚህ ጋር በቃሉ የተናገረውን ጌታ ውሸታም ማለት አይሆንም لا يكلف الله نفسا الا وسعها ያላል እንዴ እኔ አንድ ነገር አድርግ በየሳዝህ ወይም ይሄን ነገር አትቅረብ በየሲከለክልህ ካቅምህ በላይ አልጠይቅህም ያለው ጌታን ተመልሶ ንግግሩን ማጋጨት አይሆንም ጌታውን ውሸታም እንበለው ወይስ ኃጢያተኛውን ውሸታም እንበለው ስለዚህ በቀዳውል ቀድር ማሳበብ አይበቃልህም አላህ መጀመሪያም ሲያዝህ ባቅምህ ስር ነው ሲከለክልህም ባቅምህ ስር ነው ካቅም በላይ የሆነ ጊዜስ የታዘዝከው ሁሉ ይነሳልሃል ሰላት ስትሰግድ ከ14ቱ የሰላት አርካኖች አንዱ ምንድነው القيام مع القدرة في الفريضة ነው አይደለም እንዴ በፈርድ ሰላት ላይ ከችሎታ ጋራ ቆመ መስገድ ነው
ወቁሙ ሊላሂ ቃኒቲን ያለው ቁጭ ብላችሁ ስገዱልኝ አላለም ጌታችን ተኝታችሁ ስገዱ አላለም ታዛዦቹ ናችሁ ለኔ ቁሙ ነው ያለው ቆሞ መስገድ አንድ ሩክን ነው ያንን ቆሞ መስገድን የመቆምን አቅም አላህ የነሳህ ጊዜስ ምን ታረጋለህ ወይ በበሽታ ምክንያት ወይ ከልክ ያለፈ ድካም ሲገጥምህ ወይንም በእርጅና ብቻ ቆመህ ለመስገድ አይመችም የሚባልበት ካንተ አቅም ውጪ የሆነበት ጊዜ ምን ታረጋለህ ታዲያ የተሰጠህ በዛ ሰዓት ቁጭ ብሎ መስገድ ከሆነ ቁጭ ብለህ ነው መስገደው ያንተ መቀመጥ ከሌላ ወንድም መቆም ጋራ እኩል ነው አላህ ዘንድ ለምን ለሱ መቆምን የሰጠው አላህ ላንተ መቀመጥን ነው የሰጠህ መቆምን አልሰጠህማ ወስዶብሃል የወሰደብህን ነገር ደግሞ ተመልሶ ስራው ብሎ አይጠይቅህም ለዚህም ነው ኢምራን ኢብኑ ሁሰይን ረዲየላሁ ዐንሁ كانت بي بواسير ይላል ኪንታሮት በሽታ ነበረብኝ فسالت النبي صلى الله عليه وسلم عن الصلاه يا الله መልእክተኛን ስለ ሰላት ጠየቅኳቸው صلي قائما ቆመ ስገድ አሉኝ فإن لم تستطع فقاعدا ካልቻልክ ተቀምጠህ ስገድ አሉኝ እሱንም የማይችል እኮ ይኖራል ያልጋ ቁራኛ በሽተኛ فإن لم تستطع ካልቻልክ فعلى جنب በቀኝ ጎን ተጋድመህ ስገድ በጎን መጋደብ የማይችል ይኖራል በጎኑ መጋደም ያልቻለ በጀርባው ተንጋሎ ተኝቶ ባይኑ እየተቀሰ ይስገድ ብቻ ሰላቱ እንዳይቀር ነው የጀነት ቁልፍ ስለሆነ እንዴት ይሰግደዋል እንደተሰጠው ነው የሚሰግደው ሁሉም ሰው ማለት ነው ስለዚህ ይሄ ጌታ ከሰጠን በላይ ማይጠይቀን ከሆነ እንዴት ነው እዚህ ጋር እኛ መተው እየፈለግን አላህ ስለሻተብን ስለጻፈብን ነው ሄደን ወንጀል የሰራ ነው ብሎ ሰው በቀደር የሚያሳበው አይሆንም ጌታችንን ውሸታም ማስባል ነው ይሄ በፍጹም የማይሆን ነው ግልጽ ነው አምስተኛ ሌላው የሚሰጠው ምላሽ ምንድነው انه يترتب على الاحتجاج بالقدر على الذنوب ለሚሰሩ ወንጀሎች ሁሉ በቀዳው القدر ማሳበብ ምን አይነት አመለካከትን ተከትሎ ያመጣል تعطيل الشرائع والحساب والمعاد والثواب والعقاب አንደኛ ለሰው ልጅ ሸሪዓ አያስፈልግም የሚል ነገር ያስፈልጋል ያመጣል ሁለተኛ ከሞት በኋላ አላህ ፊት መቆም መመርመር የሥራ ዋጋ ማግኘት የሚለው ሁሉ ከንቱ ነው ያስብላል እንዴት የሚባል ከሆነ ሰዎች በዚህ ምድር ላይ በተሰጣቸው ነፃ ምርጫ ኸይሩንም ሆነ ሸሩን ራሳቸው ካልሆኑ የሚሰሩት አላህ ስለሻተባቸውና ስለጻፈባቸው ብቻ ተገደው ከሆነ የሚያደርጉት ታራ ሸሪዓ ለምን አስፈልገ ይሄ حرام ነው ይሄ ሐላል ነው ይሄ ዋጂብ ነው ብሎ ማብራራት ለምን አስፈልገ ምክንያቱም ሰውየው حرام ነው ብለ ብትነግረው ያንን حرام ለመተው ለመጠንቀቅ ቢሞክርም አላህ ከጻፈበት ሳይወድ በግዱ ሊወድቅ ነው እንደነዚህ ወንጀለኞች ሐሳቤ ይሄ ዋጂብ ነው ብለ ብትነግረው እሺ ብሎ ለመስራት ቢነሳም አላህ ደግሞ ካልወፈቀውና ካላገዘው ሊያስቀረው ነው ኃይሉን ተጠቅሞ ምን ያደርጋል ታራ ሸሪዓ ከመነሻው ወደዚህ ድምዳሜ ሊያመጣ ነው ከሞት በኋላ ተቀስቅሰን አላህ ፊት መቆምና ሂሳብ መደረግ የሥራ ዋጋ መቀበል ሚለውም ትርጉም አልባ ነው ማን ነው አላህ የሚመነዳው አንተ ኸይር ሰርተሃል ብሎ በጀና ይሄኛውን ሸር ሰርተሃል ብሎ በጀሃነም እንዴት ሊመነዳ ይችላል ሁለቱም የቀዳው القدر ውጤት ናቸው ተጽፎባቸው የሰሩት እንጂ መርጠውና ፈቅደው ያደረጉት አይደለም ሊባል ነው ወደዚህ ነገር ሊያመጣን ነው ማለት ነው በጊዜ ሂደት ያ ደግሞ ከንቱ ነው ግልጽ ነው አሁን በዚህ መልኩ ማሰቡ በፍጹም አይሆንም ስድስተኛ ግን እየተግባባን ነው ግልጽ ነው ለሚሰሩት ወንጀል ቀዳው القدርን የሚያሳብቡ ሰዎች አካሄዳቸው ትክክል እንዳልሆነ እኛም ብዥታ ውስጥ እንዳንገባ ነው ስድስተኛ لو كان القدر حجة لأهل المعاصي ወንጀለኞች ለወንጀላቸው መከላከያ ቀዳው القدر ምሽግ ቢሆናቸው ኖሮ ላህተጀ به اهل النار ከነሱ በላይ የጀሃነም ሰዎች ያስፈልጋቸው ነበር ማስረጃ ማድረግ ነበረባቸው اذا عاينوها ነገ ፊት ለፊት ባዩና በወንጀላቸው በክህደታቸው ሰበብ እሳት ገቢዎች መሆናቸውን ያረጋገጡ ጊዜ وظنوا انهم واقعوها ምንም ማምለጫ እንደሌላቸውና እሳት እንደሚገቡ ባረጋገጡ ጊዜ እሳት ውስጥ እንዳይገቡ በጣም መንገድን ሲፈልጉ እቺ ተዝባለቻቸው ነበር ያ ረብኛ እኮ ይከፈር ነው ወንጀል የሰራ ነው አንተን ማስቀየም አንተን ማስቆጣት ፈልገን ሳይሆን ተቀድሮብን ነው ራስ የወሰንከው ነው ብሎ ቢያንስ ለመዳን ከእሳት ለመትረፍ ከነዚህ ወንጀለኞች በላይ የጀሃነም ሰዎች ያስፈልጋቸዋል አይደለም እንዴ ሰው ከእሳት መውጫ መንገድ ነው የሚፈልገው ቀዳው القدر ማምለጫ ምክንያት ከሆነ ለነሱ ይበልጥ ያገለግላል ለምን እሳት ውስጥ ሊገቡ ነው ፍርድ ተፈርደዋል በወንጀላቸው በክህደታቸው ምክንያት ሊወረወሩ ነው እንዴት ይውጡ አላህ የቀደረብን ነው እኮ በላችሁ ውጡ መባሉ ትክክል ከሆነ ለምን ለነሱ አላስፈልጋቸውም ታዲያ ነገር ግን እነሱ ራሳቸው ምንድን ነበር የሚሉት ይሄ ሎጂክ እንኳን እንደማይሰራ እነሱ ራሳቸው ስለሚያውቁ በል انهم يقولون كما قال الله عز وجل عنهم ነገ የውም ወልቂያማ ስለሚከሰተው ነገር ዛሬ ከ1400 ዓመት በፊት
ባወረደው ቃሉ አላህ ይነግረናል የጀሃነም ሰዎች ምን እንደሚሉ ልክ እሳትን ሲያዩ ምን ይላሉ አለ ረበና ጌታችን አላህ ሆይ ይላሉ ሱረቱ ኢብራሂም ቁጥር 44 ላይ አኺርና ኢላ አጀሊን ቀሪብ የተወሰነ ጊዜን ድረስ እድል ስጠንና አንዴ ያዘግየን አንዴ ወደ ዱንያ መልሰን ምን ለማድረግ ኑጂብ ዳዕወተክ ያንተን ጥሪሽ ብለን እንድንቀበል ወነተቢዕ الرسل መልእክተኞችንም ተከትለን ዳግም ሙእሚኖች ሆነን እንድንመጣ ሌላ እድል ስጠን ያሉት የመጀመሪያውን እድል በገዛ እጃቸው እንዳበላሹ አምነዋል ማለት ነው አንተ ቀድረህብናል አይደለም ያሉት እንደው ከተቻለ ሌላ እድል ስጠን ወደ ዱንያ መልሰንና ሙእሚን ሆነን እንመለስ ነው የሚሉት በሌላም ስፍራ ምክንያቱን ሲገልጹ ሱረቱል ሙእሚኑን ቁጥር 106 ላይ ረበና ገለበት ዐለይና ሽቅወቱና ነው ያሉት አመፀኝነታችን እድለቢስነታችን አሸንፎን ነው ያሉት አንተ ቀድረህብህና አላሉ በራሳቸው ላይ ነው ያሳበቡት በሌላም ስፍራ ሱረቱል ሙልክ ቁጥር 10 ላይ ወቃሉ እንዲሃሉ ለው ኩና ነስማዑ አው ነዕቂል በትክክል መስማትን የምንሰማ መረዳትን የምንረዳ ሰዎች ብንሆን ኖሮማ ማ ኩና ፊ አስሐቢ السعير ከእሳት ጓዶች ባልሆን ነበር ይላሉ ፈአተረፉ بذنبهم ወንጀላቸውን ያመኑት እንጂ ቀዳውል ቀድር ብለው አላሳበቡም በሌላም ስፍራ ላይ ምንድነው ጀሃነም የከተታችሁ ተብለው ሲጠየቁ ምንድነው የሚሉት ማ ሰለከኩም ፊ ሰቀር ሰቀር የሚባለው እሳት ውስጥ ምንድነው የከተታችሁ ብለው ሲጠይቋቸው ምን ብለው ይመልሳሉ ቀደር ይላሉ ቃሉ አሉ ምን ይላሉ ለም ነኩ ሚን المصلين ከሰጋጆች አልነበርንም ይላሉ መስገዱን ይችሉ ነበር ግን አልፈለጉም ለጊዜው ሰላቱን ተተዋል ስሜታቸውን ተከትለው ምስኪን ምና በላ አልነበርንም በአኺራ የምናስተባብል ሰዎች የምንቀልድ ነበርን ይያሉ ያቀርባሉ ማለት ነው ስለዚህ ولو كان الاحتجاج بالقدر على المعاصي سائغا ለሚሰራ ወንጀል ሁሉ ቀዳ ወልቀድርን ማሳበብ ቢበቃ ኖሮ ላህተጁ به እነሱ ነበሩ ማስረጃ ማቅረብ የነበረባቸው ለምን فهم بأمس الحاجة إلى ما ينقذهم من نار جهنم ከጀሃነም እሳት ሊያድናቸው የሚችልን ነገር በመፈለግ እነሱ ከሁሉ በላይ ጉጉት ላይ ናቸው በዛ ሰዓት አላህ ቀደረብኝ ማለት ትክክል ቢሆን ኖሮ ዛሬ ዱንያ ላይ ለሰራ ወንጀል ከሚያሳብበው ሰው በላይ ነገ እሳት የሚገባው ሰው ይበልጥ ያስፈልገው ነበር ግን እነሱም ያላሉት ነው ስለዚህ ዛሬ በቀደር የሚያሳብበው ሰው ይሄ ንግግር ትክክል እንዳልሆነ አውቆ ተውበት ያደርግ ነው ግልጽ ነው ሰባተኛ ለነዚህ ሰዎች ምን ሰጠው መልስ ሼህ አህመድ ቢን መጅድ መኪ ሐፊዘሁላህ እንዲህ ይላሉ አራት ነጥቦችን መጀመሪያ እንወቅ ብለው ይጠቅሳሉ ምን አሉ ان الله تعالى قدر ارزاقنا ሲሳያችንን ጌታችን አላህ ወስኖታል አይደለም መጀመሪያም ሲሳይ ተወስኗል فهي محدودة بما قدره محتومة لن تتغير في علمه ድሮንም አላህ በወሰነው ልክ የታወቀ ነው በአላህ ዕቀት ውስጥ የሚያመጣው ምንም መለወጥ የሚባል ነገር የለም ومع ذلك ከዚህ ጋራ ይላሉ ሲሳያችን ቀድሞ የተጻፈ የተወሰነ ከመሆኑ ጋራ አመረና ሱብሃነሁ بالكسب والسعي እንድንለፋ ሪስቃችንን እንድናገኝ ሰበቡን እናደርስ ዘንድ አላህ በቁርአኑ እሳቸው በሐዲሳቸው አዘውናል እንዳትረሱ አሉ ሁለተኛ واجالنا كتبتها الملائكه حين نفخت فينا ارواحنا ونحن في ارحام امهاتنا እድሜያችንንም መልአኩ በእናታችን ማህፀን ሩህን በነፋበት ጊዜ ስንት አመት ዱንያ ላይ እንደምንቆይ አላህ በነገረው መሰረት መጀመሪያም ወስኖ ጽፎታል ነው አይደለም እድሜም ተጽፏል ስለዚህ فهي معلومه محدوده የታወቀም የተገደበ ልክ ነው ከልኩ አያልፍም ومع ذلك ከዚህ ጋራ ይላሉ ቀድሞ የታወቀ የተወሰነ ከመሆኑ ጋራ አመረን الله تعالى بالتداوي والبعد عن اسباب الضر والهلاك ስንታመም መድኃኒትን እንድንጠቀም ራሳችንን ለጉዳትና ለጥፋት ከሚዳርጉ ነገሮች እንድናርቅና እንድንጠነቀቅ አዞናል ኮቪድ ሀገራችን ገባ ብለን ማስክ የምንለብሰው የበፊት የነበረውን መጨባበጥ በተወሰነ ሜትር ምናራርቀው በገባን በወጣን ቁጥር እጃችንን በሳሙናና በመሳሰሉት በሳኒታይዘር የምንታጠበው ለምንድን ነው ቢያንስ ሰበብ ሆኖ ቫይረሱ ወደኛ እንዳይገባ ነው አይደለም ታዘናል ጥንቃቄ እንድናደርግ ግን እድሜያችን ምን ሆኖ ሳለ ቀድሞውን የተወሰነ የተጻፈ ሆኖ ሳለ وهكذا خواتمنا معلومه عند الله تعالى ልክ እንደዚህ ዋሉ በሶስተኛ ደረጃ ኻቲማችንም አላህ ዘንድ የታወቀ ነው ዱንያን ለቀን ስንወጣ ሙስሊሞች ሆነን ነው የምንወጣው ወይስ ከሃዲያን አላህ ዘንድ ድሮም የታወቀ ነው አይደለም አላህ ሙስሊም አድርጎ ይግደላል ومع ذلك ከዚህ ጋራ ቀድሞ የታወቀ ከመሆኑ ጋራ አመረና بالعمل الصالح ونهانا عن العمل الفاسد خير ስራን እንሰራ ጌታችን አዞናል
ከሸር ስራ ደግሞ እንድንርቅ እንድንጠነቀቅ አዞናል ስሜት አሸንፎን የወደቅን ጊዜ በተውበት እንድንመለስ ጌታችን አዞናል አሁን አሉ ይሄን ምክንያት ካቀረቡ በኋላ فيقال لمن يحتج بالقدر وهو مغيب عنه ለሚሰራው ወንጀል ቀዳወል ቀድርን ለሚያሳብበው ሰው ምን እንደተጻፈለት ምን እንደተወሰነበት ሄዶ ያላነበበ ከመሆኑ ጋር ማለት ነው ዝም ብሎ በራሱ ግምት አላህ ጻፈብኝ ለሚለው ሰው አሁን እንዲህ እንለዋለን لما لا تحتج بالقدر المغيب عنك في مجال رزقك واجلك ልክ ለምትሰራው ወንጀል አላህ የቀደረብኝ የሻብኝና የጻፈብኝ ነው ብለ እንዳትወቀስ ቀደርን እንደምታማሃኘው ሁላ ለምንድነው በእድሜህና በሪዝቅህ ጉዳይም ቀደርን ማታማሃኘው ምን ማለት ነው ይሄን ሲናገሩ እሳቸው ምን አሉት فاستسلم للفقر الذي تعيشه وللمرض النازل بك ለምትኖረው ድህነት እጅ ሰተ ተቀመጣሉት ድሃ ከሆንክ ድህነትህን በሀብት ለመቀየር ላይታችን ምትልበት ምክንያቱ ምንድነው ያንተ ድሃ መሆን ከአላህ ዘንድ የተጻፈ የተቀደረና አላህ የሻብህ ከሆነ አላህ የቀደረው ነው ብለ ልክ እንደ ወንጀሉ ተውበት ከማድረግ ይልቅ ቀደረን እንዳሳበብከው ለድህነት እጅ ሰተ ለምን ቤትን አትቀመጥም ለምን ሪዝቅ ፍለጋ ላይታች ትላለህ ወሊል መረድ النازل بك ለሰፈረብህ በሽታስ ታመም ያለው ብለ ቤት አርፈ ለምን አትቀመጥም መታመም ቀደር አይደለ እንዴ አላህ የሻበ የጻፈብህ ከሆነ ራሱ ጤናውን እስኪያመጣል ድረስ እዛው ቤት ፍራሽና አልጋ ላይ ቁጭ በል አለበዛም ቢብለ በየፋርማሲው በየሆስፒታሉ በየክሊኒኩ ለምንድነው የምትሄደው እንላለን ላላ ሰበቡንማ ማድረስ አለብኝ በሽታውን በጤና ለመቀየር የመጣብኝን ድህነት በሀብት ለመቀየር እንደምንም ትግል መስዋዕትነት መክፈል አለብኝ ይላል አይደለ ታዳ ወንጀሉንስ በተውበት ወደ ሐሰናት ለመቀየር ለምን ሰበቡን አታዳርስም ቀዳወል ቀድር ትዝሚለ ወንጀሉ ላይ ነው ወይ አለበዛ ይሄም ምንድነው ለውጣቸው ያንተ ወንጀል መስራት አላህ የቀደረው አላህ የጻፈብህና የሻብህ ከሆነ ያላንተ ምርጫ አንተ እንደምትለው ማለት ነው ድሃ መሆንህም መታመምህም ያላህ ቀደር ነውና ጤናው ራሱ እስኪመጣ ሀብቱ ራሱ አንተ ጋር እስኪመጣ ቤትህ ቁጭ በልና ከዛ በኋላ ራሱ ይመጣል ሲባል እሺ ይላል አይልም ውሸታም ነው ማለት ነው አላህ ቀደረብኝ ያለው አለበዛ በትክክል በቀደር የሚያምን ሰው ከሆነ በሽታውንም በቀደር አሳቡ ቁጭ ይበላ ሲታመም ለምንድን ነው ፋርማሲ የሚሄደው ምንም እኮ አይቀረው ሜዲካሉን እንኳን አጠናቆ ካልዳነ ባህላዊ መሞከሩ አይቀርም እምቢ ከተባለ ሲሸንኮራ አካባቢ ሊሄድ ይላል አዎ የታወቀ ነው ሁሉም መጨረሻ ላይ አልሳካ ሲለው ነው እስቲ መንፈሳዊ ህክምናም ብሎ ቁርአን ጋር ካለ ይሞክራል ብር ካለውም እስቲ ዑምራ ላድርግ በዛው ዘምዘምን ውሃ ልጠጣ እንደው አላህ ሰበብ ካረገልኝ ይላል እነዚህ ሁሉ ሰበቦች መጠቀም ይፈልጋል ለጤናው ጊዜ ለሀብቱ ጊዜ እሺ ለወንጀሉ ጊዜ አላህ በአኺራ እንዳይጠይቀው ለምን ቀደርን ያሳብባል ለምን በተውበትና በሰደቃ ለምን አይቀይረው ተግባብተናል ይሄንን ነው የምንለው አሉ ከዛም ቀጠሉ አሁን ሸኹ ስምንተኛ ሲናገሩ القائل بهذا القول من الاحتجاج بالقدر متناقض لم يسرى وانجل لم يسرى امس الله يقدرብኝ ነው ብሎ በቀዳውል ቀድር ለመደበቅ የሚሞክር ሰው ከራሱ ጋር የተጋጨ ይባላል አሉ ከራሱ ጋር የተጋጨ ሰው ነው እንዴት فلو اعتدى عليه شخص عند ሰው በሱ ላይ ወሰን ቢያልፍበት فاخذ ماله نبرتون بنتقو وانتهك حرمته كبرون بالرمامدبت او استحل دمه وي دمون بيافسو ثم احتج المعتدي بالقدر وقال له ይሄ ወሰና ላፊ ሽፍታ በቀደር ያሳብብና እንዲ ቢለው ለዚህ ለወንጀለኛው ሰውዬ ላተሉምኒ ምንም እንዳትቃወመኝ አሁን ለፈጸምኩት ነገር ባንተ ላይ ንብረትንም ወስጄ ክብርህንም ተረማምጄ ደምህንም አፍስሻለሁ ግን አንተ እኔን መቃወም አትችልም ምክንያቱም فإن اعتدائي عليك كان بقدر الله ባንተ ላይ ወሰን ያለፍኩት አላህ ቀድሮብኝ ነው ፈልጌው ያደረኩት ሳይሆን ባንተ ላይ ወሰን እንዳልፍ አላህ ጽፎብኝ ሽቶብኝ ቀደረብኝ ስለዚህ በኔ ላይ የምታደርገው ተቃውሞ የለም ቢለው ይቀበላዋል አላህ የቀደረው ማኮነ ሽና የቀረውን ሙሰድ አይለው መቼ ያደርገዋል ንብረቱን ከነጠቀው እንደምንም ታግሎ ለማስመለስ ይሞክራል ሞባይሉን ነጥቆ ሲሮጥ ራሱ አብሮ ተከትሎ ይሮጣል ካቃተው ሌባ ያዙልኝ ይላል እገዛ ይፈልጋል በቻለው መጠን ንብረቱን ለማስመለስ ነው ከተመታም መጀመሪያ ራሱን ይከላከላል ከቻለም ያጠቃል እማይችል ከሆነ ሮጦ ያመልጣል ከመሞት መሰንበት ይላል ሰበቡን ያደርሳል እንዴ ነው እንደዛ ነው ታዳ ሰውየው ባንተ ላይ ወሰን ማለፉን ቀደር ነው ብለህ ካልተቀበልከው አንተ እንዴት በአላህ ሸርዕ ላይ ወሰን ስታልፍ ለምን ወሰን ማለፍን ቀደር ነው ትላለህ ባንተ ላይ ሰዎች ወሰን ሲያልፉ ቀደር ነው ብለህ አትቀበልም ትከላከላለህ አንተ ማጽፈውን ትመልሳለህ ትበቀላለህ አንተ ግን በአላህ ሸርዕ ላይ ወሰን አልፈ ወንጀል ላይ ስትዘፈቅ የስሜቴና የነፍስዬ ድክመት ነው ስለዚህ ጌታዬ ከሚቆጣኝ ከሚቀጣኝ
በተውበትና በመልካም ስራ ልመለስ ኃጢያቴን ላሰርዝ ብለ መመለስ ሲገባ እሱ የጻፈብኝ የሻብኝ ነው ማለቱ ለምን አስፈለገ ታዲያ ከራስ ጋር መጋጨት አይሆንም ግልጽ ነው አሁን ይሄም እንደማይሆን ያስኬዳል ነው ዘጠነኛ ይላሉ أن هذا القول وهو الاحتجاج بالقدر ይሄ ለሚሰራ ነገር በጠቅላላ በቀዳው القدر ማሳበብ يلزم منه أن يستوي أولياء الله وأعداء الله ሪዛልቱ ውጤቱ ምንድነው የአላህ ወዳጆችና የአላህ ጠላቶች አንድ ናቸው እኩል ናቸው ወደሚል ድምዳሜ ያመጣናል وأن لا يتميز المؤمنون من الفجار አማኞች ከአመፀኞች አይለዩም ወደሚል ድምዳሜ ያመጣናል ለምን ሙእሚኖችም ያመኑት ኸይር ስራ የሰሩት ከሃዲያኖችም የካዱት መጥፎን ስራን የሰሩት ሁለቱም አላህ ቀድሮባቸው ሽቶባቸው ነው ስለዚህ ይሄ ሙእሚን ነው ይሄ ካፊር ይሄ ኸይር ሰሪ ነው ይሄ ደግሞ መጥፎ የሚሰራ ነው ብሎ ሰዎችን መለያየት ከየት የመጣ ነው ይሄ ደግሞ ማህበራዊ ኑሮንም ራሱ ያቃውሰዋል ጥሩ ጎረቤት እንዳለ ሁላ መጥፎ ጎረቤት አለ ከቤተሰብ ውስጥ በጣም ጥሩ ልጅ እንዳለ ሁላ አስቸጋሪ ልጅ አለ ግን ሁለቱንም በኩል እንመለከታለን ተመልከቱስ ብንባል ይቻላል እንዴ አይቻልም ግን በዚህኛው መሰረት ከሄደስ በዚህ ሰው አስቸጋሪውም ልጅ እኮ አስቸጋሪ እንዲሆን ያደረገው አላህ ነው ጥሩንም ልጅ ጥሩ ያደረገው አላህ ነው ምን ያጠፋት አዳሱ ብትባልስ ምን አይነት አስተሳሰብ ነው ልክ የራሱ ምርጫ እንደሌለው ለመበላሸት የራሱን ድርሻ ሰበቡን እንዳልተወጣ ነገር አላህ በግድ እንዳደረገው አድርጎ ማሰብ በፍጹም የማያስኬድ ነው የአላህ ወዳጆችን ከአላህ ጠላቶች ጋራ ሙስሊምን ከካፊር ጋራ አንድ ማድረግ ነው አላህ ግን ምን ይያለ አፈነጀዐሉል ሙስሊሚና ከልሙጅሪሚን ሙስሊሞችን እንዳመፀኛ ከሃዲያን እናደርጋለን እንዴ ማለኩም ከይፈ ተህኩሙን ለእናንተ የምትፈርዱት እንዴት አላችሁ ይላል በምን መልኩ ይያለ ነው ጌታ አላህ በሌላም ስፍራ ላ يستوي اصحاب النار واصحاب الجنه የእሳት ጓዶች ከጀነት ጓዶች ጋር በፍጹም አይስተካከሉም ማለት አይወዳደሩም በዚህ ሰው መልከታ ግን ከሆነ እኩል ናቸው እነዚህ እሳት የገቡት ያም ጀነት የገባው ተጽፎበት ተሽቶበት ነው በሚል መሰረት እንጂ ሰበቡን አድርሰው እነዚህ ጀነት የገቡት በኢማንና በመልካም ስራ እነዚህ ጀሃነም እንዲገቡ የተደረጉት በኩፍርና በመጥፎ ስራ ነው የሚለውን አይቀበልምና ማለት ነው ግልጽ ነው አስረኛ أن سبق القدر لو كان عذرا للعصاة እውነት ለሚሰራ ወንጀል አስቀድሞ የተጻፈን ነገር ማሳበብ መከላከያ ቢሆን ኖሮ لكانت الامم الظالمه التي اهلكها الله معذورين فيما صنعوا مظلومين بما عوقبوا الله ከዚህ በፊት በወንጀላቸው ምክንያት ያጠፋቸው የነቢያት ህዝቦች ተበድለዋል ማለት ነው አላህ እነሱን በማጥፋቱ ምክንያቱም ዛሬ አንተ የሰራኸውን ወንጀል አላህ እንደቀደረብህ ሁላ የጥንት የነቢያት ኡመቶችንም ያ ሁሉ ወንጀላቸው እንዲጠፉ ያደረጋቸው ጌታቸው ቀድሮባቸው ነው ማለት ነው ራሱ ከቀደረና ከጻፈ ከሻተባቸው በኋላ ተመልሶ ለምን ይቀጣቸዋል ታራ ተበድለዋል የሉጥ አለይሂ ሰላም ህዝቦች በምን እንደጠፉ እናውቃለን አይደል ነብያቸውን አልተቀበሉም ካፊሮች ሆኑ ጭራሽ ደግሞ አላህ የፈጠረላቸውን ሴት ልጆች ትተው ወንድ ለወንድ ሆሞሴክሹዋል ተመሳሳይ የጾታ ግንኙነት አደረጉ አላህ ከሰማይ ቅጣትን አዘነበባቸው አጠፋቸው ለምን ያጠፋቸዋል ራሱ አይደል የቀደረባቸው እንደ ወንጀለኛው ሰው ያስተሳሰብ እነሱ ፈልገው አልሰሩማ ታዲያ እነሱ በመቀጣታቸው እኮ ተበድለዋል ማለት ነው ግን አላህ ምን ይያለ በቃሉ ወማ ظلمناهم ولكن ظلموا انفسهم እኔ አልበደልኳቸውም የአላህን ህግ በመጣስ ነፍሳቸው ምን አደረጉ ባይሆን ራሳቸውን በደሉ እንጂ ይላል አሁን አስሩም መንገድ ግልጽ የሆነ መሰለኝ ነው አይደል ስለዚህ وتعلل المذنب العاصي بالقدر جهل لا ينفع صاحبه بل يضره አንድ ወንጀለኛ አመፀኛ ሰው ቀዳውል ቀደር ላይ መንጠልጠሉ መሃይምነት ነው አይጠቅመውም ይልቁኑ ይጎዳዋል وهو ذنب ثاني يعاقب عليه ايضا እንደውም ሌላ ሁለተኛ ወንጀል ነው ይቀጣበታል وقد روي ان لسه نحضر بين يدي عمر رضي الله عنه عند ليبا عند ጊዜ ተይዞ በخليفه عمر بن الخطاب رضي الله عنه ዘንድ ቀረበ فسأله لما سرقت ለምንድን ነው የሰረከው ብሎ ሲጠይቀው قال قدر الله ذلك الله ወሰነው አለ መውጫ ቀዳዳ ነው እኮ የፈለገው በራሱ ፍቃድ እጁን ወደ ሰው ንብረት ከቶ ከሰረቀ በኋላ ለምንድን ነው ሲባል አምኖበት እኮ አይደለም ቀደሩን እንደው ካተረፈኝ ነው ሌላ ምንም መውጫ የለውም እጅ ከፍንጅ ተይዟል ከተውበት በኋላ ቢሆን ኖሮ ቅጣት አይወሰድም ነበር ከተውበት በፊት ስለተያዘ ወሳሪቁ ወሳሪቀቱ فقطعوا ايديهما ስላለ እጁ መቆረጥ ግድ ነው አሁን የሚያድነው ነው መንገር ሲፈልግ ለምን ይሄን አረክ ሲባል አላህ ቀደረው አለ فقال عمر من على اضربوه 30 صوتا ثم اقطعوا يده 30 ግርፋትን ግረፉት 30 አለንጋን ከዛ እጁን ቁረጡት ከዛ በኋላ ተጠየቁ እሳቸው فقيل له لما لمن قال እጅ መቆረጡ የአላህ ኪታብ አለ
ነስ ስላለው ነው የሚገረፈው ለምንድነው فقال يقطع لسرقته ስለሰረቀ እጅ ይቆረጣል ويضرب لكذبه على الله الله ላይ ስለዋሸ ደግሞ ይገረፋል ምን ብሎ ዋሸ ጌታዬ ይቀደረብኝ ከመስረቁ በፊት አንብቦ ነበር አላህ እንደጻፈበት ሁሉ ነገር ከቀዳው ለቀድራ አይወጣም ማለት አንተ እንድሰርቅ ተገደሃል ማለት ነው እንዴ የሰረከው በራስ ምርጫ በራስ ትቢት ሆኖ ሳለ ሄደህ ያላነበብከው ለውል محفوظ ጌታዬ ጽፎብኝ ነው ማለት እንዴት ይቻላል ስለዚህ ዋሽተሃል ትገረፋለህ ግልጽ ነው እንደውም በሌላ ዘገባ አላህ ቀደረብኝ ሲል እሳቸው ምንድነው አሉት የተባለው እንደዚሁ ኢንማ نحن نقطع يدك بقدر الله ያንተን እጅ እኮ አላህ ስለቀደረው ነው ምን ቆርጠው አሉት አታመልጥም ነው በቃ አንተ ቀደርን ምክንያት ካረክ ለመዳን እኛም ያንተን እጅ ለመቁረጥ ቀደርን ማሳበብ እንችላለን ነው አያስኬድህም ነው وكان السلف الصالح سلف الصالحዎች ወንጀል ከሰራ በኋላ በቀዳወል ቀድር የሚያሳብብን ሰው በጣም ይቃወሙት ነበር ያወግዙት ነበር አንድ ክስተት ተከሰተ قال عبد الله بن عمر رضي الله عنه حين قال له بعض الناس عبد الله بن عمر رضي الله عنهما ሰዎች መተው ምን አሉት አባ عبد الرحمن ወይ ሰዎች ዚና እየፈጸሙ ወንጀል እየሰሩ ኸምር እየጠጡ አላህን ፍሩ ተውበት አድርጉ ሲባሉ ምን እናደርግ ድሮም አላህ ዘንድ የታወቀ ነበር ይሄ ስለዚህ ከዛ ነገር መውጣት አልቻልንም አላህ ያወቀብን ስለሆነ ነው እኛም ወንጀሉን የሰራ ነው ሲሉ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ በጣም ተቆጡ ከዛም ምን አሉ ሲናገሩ ሱብሃንአላህ العظيم قد كان في علم الله تعالى انهم يفعلون ذلك በርግጥም ዛሬ ላይ እነሱ ይሄን ነገር እንደሚሰሩት ድሮም የታወቀ ነበር አላህ ያውቀዋል ወስኖ ጽፎታል ይሄንን እናምናለን ነገር ግን አሉ ሲናገሩ ولم يحملهم علم الله تعالى على فعلها الله ቀድሞ አወቀው ጻፈው ማለት ወንጀሉን እንዲሰሩ ገፋፋቸው አስገደዳቸው ማለት ግን አይደለም እነሱ በራሳቸው ምርጫ ወደፊት እንደሚበላሹ ከመስመር ወጥተው ይሄን حرام ነገር እንደሚሰሩ ያ ቀን ከመድረሱ በፊት አላህ አስቀድሞ ማወቅና ማየት ቻለ ነው እንጂ ምንለው ያ ማወቁና ማየቱ ጊዜው ደርሶ እንዲሰሩት የነሱን ምርጫ ጠምዝዞ አስገደደ ማለት አይደለም ከዛ በመሳሌ ሲያብራሩት መላሉ ይሄን ሲናገሩ مثل علم الله تعالى فيكم አብችን ምሳሌ በደንብ አድምጡ የአላህ ዕውቀት በእናንተ ላይ ማለት አሉ እምንሰራውን ነገር ሁሉ አላህ አስቀድሞ አውቆታል ሲባል ምን ማለት ነው የአላህ ዕውቀት በእኛ ላይ ማለት كمثل السماء التي أظلتكم والأرض التي أقلتكم ልክ እንዳጠለለቻችሁ ሰማይና እንደተሸከመቻችሁ መሬት ማለት ነው የአላህ ዕውቀት በእኛ ማለት እንዴት ሲባል ቀጥሎ ምናሉ ማብራሪያውን ሲሰጡ فكما لا تستطيعون الخروج من السماء والأرض እናንተን ሰማይ አጠለላችሁ ምድር ተሸክማችሁ ሳለ የትኛውም የመሬት ክፍል ላይ ብትንቀሳቀሱ ብትዘሉ ከሰማይና ምድር ቀበሌና ግዛት መውጣት እንደማትችሉት ሁላ كذلك لا تستطيعون الخروج من علم الله يتم بتدبقوا يتم بتسوروا كالله ዕውቀት መውጣት አትችሉ ግልጽ ነው በሰማይና በምድር ግዛት ውስጥ ነው ያለነው የትም ብንራመድ የትም ብንዘል ከሰማይና ምድር ግዛት መውጣት አንችልም ማለት እማንችለው ለምንድን ነው ስለታሰርነ ነው አይደለም ከሰማይና ምድር ስፋት አንፃር ከኛ ውስንነት አንፃር የትም ብንንቀሳቀስ አሁንም እዛው ምድር ላይ ነን አሁንም ሰማይ እንዳጠለለችን ነው ከጉዟችን ብዛት የተነሳ ሰማይና ምድር የሌሉበት ቦታ ደርሰናል ማለት እንችላለን እንዴ ይሄ ምን ያሳየናል የምድርን ሰፊነት የሰማይን ትልቅነት ያሳያል ስለዚህ ሰማይ አጠልላናለች ምድር ተሸክማናለች ምንም ብንንቀሳቀስ ከሁለቱ ግዛት መውጣት አልቻልንም አላህም ዕውቀቱ በእኛ ላይ ማለት የትም ብንደበቅ የትም ብንሸሸግ የትም ብንወጣ ከሱ ዕውቀት የምንሰወርበት ቦታ የለም ዕውቀቱ ሁሉም ቦታ አለ ማለት ነው ግልጽ ነው ربنا وسعت كل شيء رحمة وعلما بأذنتهم بأوقتهم ሁሉንም የሰፋ ጌታ ነው የአላህ ዕውቀት አደባባይ ላይ ብቻ አይደለም ማለት ነው ልባችንም ውስጥ አለ ይቆጣጠረናልና ማለት ነው ከዛም ቀጠሉና ምን አሉ وكما لا تحملكم السماء والارض على الذنوب ከሰማይና ምድር ግዛት ከሰማይና ምድር ቀበሌ መውጣት አትችሉም እንደተባለው ሁላ ልክ እንደዚሁ ሰማይና ምድር እናንተ በመትሰሩት ነገር ላይ ተጽኖ እንደማያሳርፉባችሁ እንደማያስገድዷችሁ ሁላ كذلك لا يحملكم علم الله على الذنوب يا الله ዕውቀትም እናንተን ከቧችኋል ማለት በመትሰሩት ነገር ላይ ተጽኖ አሳርፎባችሁ እምትሰሩትን የፈለጋችሁትን አስተቶ የማትፈልጉትን እንድትሰሩ ያስገድዳል ማለት አይደለም እኛ በመሬት ላይ ሆነን በጀርባዋ ግን የምንፈልገው ነው አምንሰራው መሬት ስለተሸከመችን እማንፈልገው እንድንሰራ አላስገደደችንም ሰማይም ስላጠለለችን ወደማንፈልገው ቦታ አልወሰደችንም አላህም ሁሉ ነገራችንን ቀድሞ አውቆታል ማለት መስራት የምንፈልገውን ትተን መስራት የማንፈልገውን እንድንሰራ ተጽኖ አሳርፎብናል ማለት አይደለም ምን እንደምንሰራ ቀድሞ የማወቅ ችሎታ የመግለጽ ችሎታ አለው ነው
መስታወትን ፊት ለፊት አድርገህ ራስን ስትመለከት ከመስታወቱ ጀርባ ማንን ነው የምታየው? ራስህን ነው አይደል? ልክ እንደዛው ጌታችን ዓለምን ከመፍጠሩ በፊት የዛሬውን ቀን ስብሰባ አይቶታል። በባዩሽ መስጂድ ስለ ቀዳወል ቀድር እንዲመናገራችንን አውቆታል። እንደኛው ፕሬዘንትሊ አይደለም የሚያውቀው፣ ለውህል መህፉዝ ላይ ወስኖ ጽፎታል። እሱ ስላወቀው ስለጻፈው ጊዜው ሲደርስ እኛ የፈለግነው ግን በኒን መስጊድ ሄዶ መስገድ ነበር። አላህ ቀድሞ ስለጻፈው ተገደን ባዩሽ መጣን እንላለን እንዴ? እኛም በምርጫችን ነው ባዩሽ የመጣ ነው። ጌታችንም ወፍቆናል፣ አግዞናል። ድሮስ ያውቀው ነበር ማለት እኛን አስገድዶናል ማለት አይደለም። ግልጽ ነው። አሁን የነገሮች ፍጻሜ ምን ሊሆን እንደሚችል አውቆታል ነው። ስለዚህ በአላህ ዕውቀት እያሳበብን ድሮም ስላወቀብኝ ነው የሰራሁት ማለት አይገባም። ومن شأن المؤمن إذا وقع في معصية أن يبادر إلى التوبة والاستغفار የሙእሚን ትክክለኛ ባህሪ ወንጀል ላይ በወደቀ ጊዜ ቶሎ ብሎ በተውበትና በእስትግፋር መቻኮል ነው ያለበት። ويقول كما قال آدم وزوجه عليهما السلام آدمና ሚስቱ ሐዋ عليهما السلام እንዳሉ ይበል። እነሱ ወንጀሉን ከሰሩ በኋላ አላህ ምን አላቸው? ألم أنهاكما عن تلكما الشجرة ከዚች ዛፍ እናንተን ከልክያችሁ አልነበረም እንዴ? وأقول لكما إن الشيطان لكما عدو مبين ሸይጣን ለእናንተ ግልጽ ጠላት ነው ብዬ ነግሬያችሁ አልነበረ? ለምንድን ነው ትእዛዜን የጣሳችሁት ሲላቸው ምንድን ነው ያሉት? ጻፍክብን ቀደርክብን አላሉም። قال ربنا ظلمنا أنفسنا እንደነሱ በሉን የተባልነው ጌታችን አላህ ሆይ ያንተን ህግ በመጣሳችን ነፍስያችንን በድለናል። وإن لم تغفر لنا وترحمنا ስለዚህ ባትምርና ባታዝንልን ለነኩነነ من الخاسرين ከከሳሪዎች እንሆናለን አሉ። ከፊል ዑለማዎች ምንድነው የሚሉት? ኢብሊስም ወንጀል ሰርቷል፣ አደምና ሐዋም ወንጀል ሰርተዋል። በጀነት የተፈጸሙ ወንጀሎች ናቸው። የኢብሊስ ግን ምህረት አልባ ሆነ፣ የአደምና ሐዋ ግን ምህረትን አገኘ። ምንድነው ሚስጥሩ ሲባሉ አደምና ሐዋ ኢዕቲዛር አቀረቡ። ወንጀላቸውን በራሳቸው መሆኑን አምነው አላህን ይቅርታ ጠየቁ። አላህም ፈተለቃ አደሙ ሚን ረቢሂ ከሊማቲን ፈታበ ዐለይሂ ብሎ ተመለሰለት። ኢብሊስ ግን ለምንድነው የሰራው ብሎ እኮ አላህ ጠይቆት እኮ ነበር። ለሱም እኮ ዑዝር ሰጥቶታል። قال يا ابليس ما منعك ان تسجد اذا امرتك እኮ አለው። ለአደም የአክብሮትን ስግደት ስገድ ብዬ ባዘዝኩ ጊዜ ከመስገድ የከለከለህ ነገር ምንድነው እኮ አለው። ዑዝር ካለው ሊቀበለው። ታዲያ እሱ ምንድን ነበር የሰጠው መልስ? በትቢት ላይ ትቢት ጨመረበት። قال انا خير منها ምክንያቱ ጀርባው ላይ ሩኩዕ እንዳያረግ ወይ ስጁድ እንዳይወርድ በሽታ ገጥሞት ሳይሆን አነ ኸይሩ ሚንሁ አናኒያ ይዞት ነው። እኔ እኮ ከሱ ይሻላለሁ ነው ያለው። ማን ነው ያዘዘኝ ሚለውን ነበር መጀመሪያ ማየት የነበረበት። ኢብሊስ ግን ምን አየ? የታዘዘውን አየ። ለአደም መስገድ። አደምን ሲያየው ከጭቃ የተፈጠረ ነው፣ እሱ ከእሳት ነው። አነ ኸይሩ ሚን እኔ እኮ ከሱ ነው መሻለው አለ። خلقتني من نار እኔን ከእሳት ፈጠርከኝ وخلقته من طين እሱን ከጭቃ ፈጠርከው። ጭቃ ከእሳት ያነሰ ሆኖ ሳለ እንዴት ለበታቼ ልስገድ ነው ያለው። አንድ ኩራትን ጨመረ። ሁለተኛስ ወንጀሉን በራሱም አላመነም። ረቢ ቢማ አግወይተኒ ኮነ ያለው። ጌታዬ ሆይ እኔን በማጥመምህ ይሁንብኝ ብሎ ነው የማለው እኮ። አንተን ያጠመምከኝ ነው ያለው። በቀደር ነው ያሳበበው። በአላህ ቀደር ያሳበበው ይሄው እንደተረገመ ቀረ። ወንጀሉን ያመነው አደምና ሐዋ አለይሂማ ሰላም ደግሞ ምህረት አገኙ። ጭራሽ ነብይነት ሁሉ ተሰጠው ማለት ነው አደም። ስለዚህ ዛሬም እኛ ወንጀል ላይ ስንፈጽም ስንወድቅ ቶሎ ብለን አምነን አላህ እንዳይቀጣን እንዳይቆጣብን በተውበት ወደ አላህ መንገድ መመለስ አለብን እንጂ አላህ የጻፈብኝ ነው የሻብኝ ነው የት ሄደን ያነበብነው? አንበበን በተናል ደሞስ እስቲ እንደው ብንጠየቅስ ወደ ወንጀሉ ከመሄድ በፊት ድርጊቱ ነው ወይስ ፍላጎትህ ይቀድማል ብትባል ፍላጎት እኮ ነው የምትመልሰው። ሳይፈልግ አንድ ሰው ወደ ወንጀል አይሄድም። ታራ ፈልገ ከሄድክ በኋላ ለምንድን ነው ተቀደረብኝ የሚለው? ራሱ መፈለጉን ካመነ በኋላ ይሄ ማይሆን ነገር ነው። ስለዚህ ብዙ ጊዜ ካፊሮች እናንተ ጋር እየመጡ ሁሉ ነገር ቀድሞ የተጻፈብን ከሆነ ለምን በመንሰራው ወንጀል እንጠየቃለን ካሉ በቀላሉ መስመልሱላቸው 10 መንገድ ምናምን መሄድ አያስፈልግም። ወንጀሉን ለመስራት ስትሄድ አንተ መጀመሪያ እንደ ተጻፈብህ ታውቅ ነበር ወይ በለው። አላህ ጽፎብህ እንደሆነ አላቅም። ታራ መቼ ነው ተጻፈብኝ ያልከው? ከሰራሁት በኋላ። ከሰራው በኋላማ መጻፉ ምክንያት አይሆንም። ለምን ሁሉ ነገር እንደ ተጻፈ እናምናለን። እንደ ምክንያት ግን ልናቀርበው አይደለም። ቀደር መሆኑን ልናምንበት ነው። አንተ የሰራውን ወንጀል ተውበት ካረክበት ወደ አላህ ከተመለስክ በኋላ የትላንቱ ወንጀል እኮ የተቀደረ ነው ብለህ እኮ ብትናገር ትክክል እውነትህን ነው። አላህ ከቀደረው የሚወጣ ነገር የለም። ነገር ግን ተቀድሯል ማለት ግን ላንተ መከላከያ እኮ እንዲሆነ አይደለም። ሳልፈልግ የሰራሁት ነው ለማለት ብለህ አይደለም። አላህ የቀደረው ነው ስትል ድሮም ያወቀው ለውህል መህፉዝ ላይ
ወስኖ የጻፈው ትክክል ነህ ከአላህ ዕውቀት የትም አትሄድም እኔ ግን ያለ ምርጫዬ እንድሰራው የተሻተብኝ ነው ማለት ግን ወንጀል ነው አላህ ምርጫህን አልገፈፈህም ፈቅደህ ነው የሄድከው ግልጽ ነው መስጊድን ፈልገ እግርህን ወደ መስጊድ ያዞርክ ነው እንዴ አላህ አስገድዶ ወደ ኸምር ቤት የሚወስድህ ማይሆን ነገር ነው ስለዚህ ያንን ማድረጉ አግባብ አይደለም እንግዲህ ጥያቄ ቁጥር 1 የዛሬው ይሄንን ይመስላል አላህ ፈቅዶ ደግሞ በቀጣዩ ሌሎችን ነገሮች ኢንሻአላህ እናያዋለን አላህ ሊፈትነን የሚጥልብን ሙሲባና እጆቻችን በሰሩት የሚመጣብን ፈተና ልዩነቱ ያው ራሱን እኮ ነው የደከምከው አንተ እጆችህ በሰሩት ወንጀል ምክንያት የሆነ ፈተና ከመጣብህ ሙሲባ የሚባለው ፈተናው ነው ሰበቡ ምንድነው ያንተ ወንጀል ነው በወንጀልህና በሙሲባህ መሃል ምንድነው ልዩነቱ ወንጀሉ ላይ ያንተ ድርሻ አለበት ያንተ ምርጫ አለበት ተገደህ አልሰራህም ሙሲባው ላይ ግን ምንም ያንተ ድርሻ የለበትም ምክንያቱም ያ ሙሲባ እንዲመጣብህ ብለህ አይደለም ወደ ወንጀል ይሄድከው አደምና ሐዋ አትብሉ ከተባሉት የዛፍሬ ወስደው መብለታቸው ምንድነው ወንጀል ነው ማዕሲያ ነው ከጀነት መውጣታቸው ደግሞ ምንድነው ሙሲባ ነው የአደምና ሐዋ ድርሻ ምኑ ላይ ነው ወይም ይወቀሱ ቢባል በምኑ ይወቀሳሉ በበሉት ነገር ይወቀሳሉ ለምን ከጀነት ወጣችሁ ብሎ ግን መውቀስ አይቻልም ከጀነት እንውጣ ብለው በሉ እንዴ እንውጣ ብሎ አልበሉም እንደውም ዘላለም የሚኖሩ መስሏቸው ነው የበላችሁ ጊዜ አትሞቱ ሲላቸው ኢብሊስ ተታለው የበሉት ከጀነት መውጣታቸው አላህ ያመጣባቸው ሙሲባ ነው የወንጀሉ ውጤት ቢሆንም እነሱ የሚያስጠይቃቸው ወንጀሉ እንጂ ሙሲባው አይደለም ስለዚህ ዛሬም በቀዳወል ቀድር ማሳብ የምንችለው ሙሲባ ሲመጣብን ነው እንዳልከው ወንጀል ሰርተን የሆነ ሙሲባ መጣብን ሙሲባው ቀደር ነው ምንም ሸክ የለውም ፈልገን አላመጣነው ሙሲባው ወንጀሉ ላይ ግን የኛ ምርጫ የኛ ድርሻ ስላለው አላህ ቀደሮ ብሎ ማሳበብ አይበቃም ተውበት ማድረግ ነው እሱ ላይ ያለብን ልዩነታቸው ያ ነው ወይንም ደግሞ ወንጀል ሳንሰራ እንዲሁ ሊልብቲላ ሊሞክር ሊፈትነን አላህ ሙሲባ ሊያመጣ ይችላል ያው ነው ሁለቱም ሙሲባ ከላይ ነው ባይሆን የመጀመሪያው ሰበብ ነበረው ሁለተኛው ያለ ሰበብ እንዲሁ ኢብቲላ ሊያደርገው ነው የመጣው ዋናው ነገር ሙሲባ ላይ ቀደርን መጠቀም ይቻላል ምክንያቱም ማንኛውም ሙሲባ ያለ አላህ ፍቃድ ሊያገኘን አይችልም ወንጀል ግን የኛ ምርጫ ስላለበት ነው ሌላውኛ ጣልቃ የማንገባበት የውሳኔ ክፍል አንዱ እድሜ ነው ተብሏል የ50 ዓመት አቢድና የ90 ዓመት አቢድ የጀነት ደረጃቸው እኩል ነው ወይ በመጀመሪያ ጀነት ለመግባት ረጅም ዘመን ዒባዳ ብቸኛ መስፈርት አይደለም ወንድም ያላህ ጀነት ያስገባል ኢባዳው ሳይሆን ኻቲማው ሲስተካከል ነው ግን እንዳንተ መሰረት ከሄድን አንድ ሰው 50 ዓመት ሙሉ የሰራው ዒባዳ አለ ሌላኛው 90 ዓመት በ40 ዓመት በልጦታል ስለዚህ በ40 ዓመት ያክል ለየት የሚያደርግ ጀነት ደረጃ አይኖርም ወይ ነው አንደኛ በጀነት ውስጥ ሰዎችን በደረጃ ከፍ የሚያረጋቸው የዒባዳ መብዛት አንዱ ፓርት ነው ግን ብቸኛው እሱ አይደለም ያንተ የ1 ዓመት ዒባዳ ከ100 ዓመት ዒባዳ የሚበልጥበት ሁኔታ አለ ወሳኙ የመጀመሪያው ኢኽላስ እምትሰራው ለማን ነው አላማና ግብህ ለጉዳዩ ያለ ፍቅር ተቅዋ ኢማንህ ነው የሚወስነው እዚህ ሰላት ሁላችንም ከኢማሙ ኋላ ማእሙመን ብለን እኩል እንቆማለን አይደል እስኪ ያሰላምት ግን በሁለት ሰዎች ሰላት መሃል ሰማይና ምድር የሚያራርቃቸው አሉ አንደኛው ወደ ቂብላ ይዘሮ ፊቱ ብቻ ነው አላሁ አክበር ሲባል ነው ይነቃና ሩኩዕ የሚያደርገው ቀልቡ ሌላ ቦታ ነው ኳስ እያየ ነው አርሴናል እያገባ ነው ቶሎ ብሎ እስኪያልቅ ሌላኛው ደግሞ ልቡ የሚቀራው ፋቲሃ ላይ ነው ተደቡር ያረጋል ዱዓ ያረጋል የሚያስለቅሰው ቦታ ያለቅሳል ሩኩዕ ሲወርድ አጋጣሚውን ይጠቀማል ስጁድ ሲወርድ ዱዓ ያመልጠውም ልቡ እንዳለ ሰላት ላይ ነው ሁለቱም ወደ ቂብላ እኩል ዞረዋላ ካላቸው ልባቸው ግን አንዱ አላህ ጋር ነው ሌላው ዱንያ ጋር ነው እንዴት አጅራቸው እኩል ይሆናል ስለዚህ ደረጃቸው የሚለያያቸው ብዙ ነገሮች ስላሉ ባጭሩ የ50 ዓመቱም የ90 ዓመቱም አጅራቸውን አላህ አይክድም የባሮቹን ውለታ የሚክድ አይደለም የማን ይበልጣል የሚለው ግን አላህ ነው የሚያውቀው والله اعلم ይሄ ታዲያ ካንተ ጥያቄ ጋር ምን አገናኘው እድሜ እኮ ጣልቃ ገብ የተባለው ላንተ 50 ዓመት ነው ወሰነልህ ለሱ 90 ዓመት ስለዚህ አንተ እድሜ 50 እንዲሆን የሱ 90 እንዲረዝም እሱ ያደረገው አስተዋጽኦ አለ እንዴ የለም የሰው ጣልቃ ገብ አይደለም ሲባል ይሄኛው ነው ለማለት ነው አንዳንዴ የምንፈራው ሙሲባ እንዳይከሰትብን ዱዓ እናደርጋለን ግን ከመከሰት አይወገድም የዱዓችን ሚና ምንድነው አለ በምን አወክ እንዳልተከሰተ የሆነ ሙሲባ እንዳይመጣብህ ዱዓ አድርጌ ነበር ግን መጣብኝ አልክ ዱዓ ባታረግ ኖሮ የባሰ ነገር እንደሚመጣስ በምን አውቀህ ነው እንደዛ ማለት አትችልም ምናልባትም ዱዓ ስላረክ ነው ይሄ ሙሲባ ራሱ የመጣው ወንጀልህን ሊምርህ ለሌላ ነገር ሊያዘጋጅህ ተፈልጎ ዱዓ መቅቡል እንዳልሆነ በፍጹም እርግጠኛ መሆን አትችልም ብዙ ሰዎች ችግራቸው ምንድነው አላህ ዱዓን መቼ ነው የሚቀበለው ሲባሉ የለመነውን ነገር የሰጠን ጊዜ ብለው ስለሚረዱ አላህን ገንዘብ ለምኘው ገንዘብ ካልሰጠኝ ታመመ ነበር ጤና ለምኘው ጤናን ካልሰጠኝ የታለ ዱዓዬን የሰማው ይላሉ ስተት ነው ይሄ ስተት ነው ከዱዓ መቀበያ መንገዶች አንዱ የጠየቅነውን ነገር ቀጥታ ማግኘታችን ነው እንጂ
ከመልስ መንገዶች አንዱና ብቸኛው ያንኑ ማግኘት አይደለም ሰሃባዎችም እኮ የግራ ገብቷቸው ጠይቀው ነበር የዛኔ ግልጽነት ነበር እንደውም እንደ ዛሬ መተፋፈር የሚባል የለም በግልጽ መጡና ረሱላህ ሰለላሁ ዐለይሂ ወሰለም ማለና ነድዑ ወላ ይስተጃቡ ለና ያሉት ምንድነው ዱዓ እናረጋለን እሺ ግን አልተባልንም አሉ አላህ እሺ ያላልኩም እኮ ብሎ አልነገራቸውም በምን አውቀው ነው ግን ከምን ተነስተው ነው ከፊት ለፊት ነው የተነሱት እንዴ ብር ለምኘው ብር ካልሰጠኝ ጤና ለምኘው ጤና ካልሰጠኝ ትዳር መስርቼ ነበር ልጅ ለመንኩት ልጅ አልሰጠኝም ታዲያ እንዴት እሺ ያለኝ ልበል ነው ላ ረሱላህ ሰለላሁ ዐለይሂ ወሰለም ምን አሉ አላህን በወንጀል አግዘን ብላችሁ ዝምድና በመቁረጥ አግዘን ብላችሁ እስካለመናችሁት ድረስ በመታደርጉት ዱዓ ሁሉ እሺ ባይ ነው ያሉት መጀመሪያው ነው ለምኑኝ ያለው እሱ አይደለም እንዴ እምቢ ሊለን ነው ለምኑኝ ያለው ተመልሶ ላይ ሰጠን ላ ነገር ግን አሉ ቀጠሉና ሲሰጣችሁ ግን ከሶስት አንዱን አድርጎ ይሆናል አሉ አሁን መንገዱን ነው ያብራሩት ኢማ አንቱ አጀለ ለኩም አሉ ወይ ብትፈልጉት ነገር ወዲያው ይቻኮልላችሁና የፈለጋችሁትን ታገኛላችሁ ዱዓችን መቅቡል ሆነ ማለት ነው ካልሆነስ አሁንም መቅቡል አይደለም ኢማ አን ይስረፈ ቢሚስሊሂ ኢማ ይስረፈ ሱአ ቢሚስሊሂ ከናንተ ላይ መጥፎ ነገርን አላህ ያነሳላችኋል ያስወግዳል ባረጋችሁ ዱዓ አምሳያ ስለዚህ አንተ ዱዓ አድርገህ እስከዛሬ ከበሽታ ከብዙ ፈተናዎች ከብዙ አደጋ አላህ ጠብቆ ከሆነ ያቺ የዱዓ ውጤት መሆኗንስ በምን ታውቃለህ ግዴታ የጠየቀውን ነገር ብቻ ነው እንዴ ሶስተኛስ ወኢማ አን ይدخرها الله لكم في حسناتكم አላህ ለየውመል ቂያማ ባረጋችሁ ዱዓ ልክ በመልካም ስራ ሚዛናችሁ ላይ እያከማቸላችሁ ይሆናል እንጂ እምቢ የሚባል ነገር አላህ ዘንድ የለም አሉ መልሱ የተለያየ ሆኖ ነው የዛኔ ምን አሉ ሰሃባዎች ኢዘን ንክثር እንደዛማ ከሆነ ዱዓውን ዝም ብለን እናብዛ አሉ قال فالله اكثر አሉ አላህም በመመንዳት የበዛ ጌታ ነው ምንም አይሰለቸውም እስክትሰለቹ ድረስ የፈለጋችሁትን አድርጉ አሉ ስለዚህ ዱዓችን ተቀባይነት አላገኘም ማለት አይቻልም ባይሆን ዱዓ ተቀባይነት እንዳይኖረው የሚከለክሉ ነገሮች አሉ መጠንቀቅ ያስፈልጋል አንድ በሐራም ነገር ላይ መዘፈቅ ምን በላው ምን ጠጣው ሐራም ከሆነ ዱዓችን መቅቡል አይሆንም ነብያችን ሰለላሁ ዐለይሂ ወሰለም ስለ አንድ ሙሳፊር ነግረውናል መንገድ አስረዝመዋል አሉ ጸጉሩ የተንጨባረረ ነው ተረከዞቹ ምኑ አዋራ ባዋራ ሆኗል ተሰነጣጥቋል የሙዱ የደይሂ ኢለ ሰማ እጆቹን ወደ ሰማይ ይዘረጋል የቁሉ ያ ረብ ያ ረብ ያ ረብ ያ ረብ ይላል ሚበላው ሐራም ሚጠጣው ሐራም ሰውነቱ የተገነባው በሐራም ፈአና ይስተጃቡ ለሁ አሉ እንደ ዱዓው ተቀባይነት ይኖረው አሉ እንደውም ዱዓ ተቀባይነት እንዲኖረው አራት ነገሮች እሱ ላይ ታይተው ነበር አሉ አንድ ሙሳፊር መሆኑ ከሌሎች ዱዓዎች ሁሉ የማን ዱዓ ተቀባይነት አለው የሙሳፊር ሁለተኛ ሁኔታው በተቀላላ የተቸገረ ነበር ሰውየው የችግረኞች ሰዎች ዱዓ ለኢኽላስ የቀረበ ነውና ሶስተኛ እጁን ወደ ላይ ዘርግቷል ከዱዓ ተቀባይነት አንዱ ምንድነው በዱዓ ወቅት እጅን ማንሳት ነው ይወደዳል ኢነላህ ሐይዩን ከሪሙን يستحي من عبده اذا رفع يديه اليه ان يردهما صفرا አላህ እጅግ በጣም ቸርና ሀያ የሚያደርግ ጌታ ነው ባሪያው ሁለት እጁን ወደ ላይ አንስቶ ያ ረቢ ካለው ባሪያውን በዜሮ መመለስ አላህ አይፈልግም ነው የሚለው እጁን ሁሉ አንስቷል አራተኛው ሰበብ ያ ረብ የምትለዋ በዱዓ ወቅት ያ ረብ የምትለዋን ቃል መጠቀም እጅግ በጣም ተወዳጅ ነው ይባላል ይሄ ሁሉ ተሟልቶለት ምንድነው ዱዓው ተሰሚ እንዳይሆን ያደረገው ሚበላው ሚጠጣው ሐራም ነበር ስለዚህ የሚከለክሉ ነገሮች እንዳሉ እናውቃለን ያን እንጠንቀቅ ሁለተኛ ደግሞ ዱዓ ላይ መስፈርት አለው መስፈርት አናሟላም ብዙ ጊዜ ዱዓ አድርግ ቢስሚላህ አልহামዱሊላህ ሰላቱ ሰላም አላ ረሱል ረበና አቲና ይላል አሚን እንዳትሉ ከልብ አይደለም እዚህ ጋር ምንድነው የተፈለገው ዱዓ አንደኛ የቂን ያስፈልገናል አንዳንድ ሰው ግን ምንድነው የሚለው እስኪ አላህ ከሰማኝ ለለምነው ይላል አንጠለጠለው ማለት ነው ይሰማል መልስ ይሰጣል ብሎ እርግጠኛ አልሆነም ኡድኡላህ وانتم موقنون بالاجابه يا رسول الله صلى الله عليه وسلم الله ملاشون እንደሚሰጣችሁ እርግጠኛ ሆናችሁ ለምኑት ነው ያሉት እኛ ግን እስኪ ከሰማኝ እስኪ እሺ ካለኝ ስለምንል ነው ሁለተኛው መስፈርት ደግሞ ከዝንጋቴ መውጣት አልቻልንም ምላሳችን ነው እኮ ዱዓ የሚያደርገው ልባችን ቤት ነው ሌላ ቦታ ነው ልባችን የሚፈልገውን ምላሳችን እየተረጎመ ልብና ምላስ እየተናበቡ ዱዓ እናረግም ይሄም ሸርጥ ነው ለምን ወዕለሙ አሉ ረሱላህ ሰለላሁ ዐለይሂ ወሰለም እወቁ ان الله لا يقبل دعاء من قلب رجل غافل لا ከዘነጋ ልብ ላይ አላህ ዱዓን አይቀበልም ማለት ለምን እንዘነጋለን ሸሃላሙዲን ጋሼ ምን ትፈልጋላችሁ ብሎ ቢጠራንና እሳቸው ጋር ብንገባ እውነት ምን አይነት ንግግር ነው የምንናገረው ገና ሳንሄድ ነው የምንዘጋጀው ምን መጠየቅ አለብኝ ንግግሬን ከምን መጀመር አለብኝ ምን ላይ ማቆም አለብኝ እንዴት ልጀምር በደንብ አድርገን ሙራጃዓ ነው የምናረገው ለምን እሳቸው ጋር 100 ብር ሺህ ብር አይደለማ ምናስበው ብዙ ነገር ነው አላህ ጋር ስጁን ያነሳሰው ምን መጠየቅ እንዳለበት እንዴት መጀመር እንዳለበት አስቦ ተዘጋጅቶ ነው መሆን ያለበት
በቃ ልባችን ከመላሳችን ጋር አንድ በአንድ ልብ ሲያስብ ምላስ እየተረጎመ ግን ብዙ ጊዜ የምንጨነቀው ረበና አቲና አረብኛ ነው የምንጠቀመው ትርጉሙ ራሱ አይገባንም ምን ለማለት እንደተፈለገ ለምንድነው የምትጨነቀው በሌላ ሰው ቋንቋ በአማርኛ ማድረግ አይቻልም ያለው ምንድነው ሐጃ አንተ ሚስት ከሆነ ያ ረቢ ሷሊህ ሚስት ፈልግልኝ አጋባኝ ባሁን ሰዓት በቃ ብቸኝነቱ መረረኝ ላጤ ሆኖ መኖር አልፈልግም ጥሩ ሚስት አገናኘኝ ብለ በአማርኛ ዳዕዋ ብታረግስ ፌስቡክ ላይ ግን ለመለጠፍ ሼም የለውም እስቲ ሚስት ፈልጉልኝ ብሎ ይለጥፋል ያ ረቢ ሷሊሃን አንተ አምጣልኝ ለማለት ግን ሼም ይዘዋል አላህን እኮ ስትለምኑት አሉ ነብያችን ሰለላሁ ዐለይሂ ወሰለም ጫማችሁን ስታስሩ ራሱ እገዘን በሉት ነው ያሉት ተወሌላው ጫማችሁን ስታስሩ ከፈለጋችሁ አግዘኝ በሉት ምን ማለት ነው ትንሽ ነገር ነው ተብሎ አይናቅም ነው አላህ ሊለመን ያስቸገረህ ሚስት ከሆነ ቀጥታ በራስ ቋንቋ ጌታህን ለምነው አይ ሌላ ነው ገንዘብ አፍያ ነው ኢማን ነው ብቻ ችግርህን አንተ ነው የምታውቀው ጌታህ ይበለጠ ያውቀዋል አንተ ታውቃለህ ይያልክ ያን ማድረግ ነው እንጂ ያ አይደለም ዱዓዬ መቅቡል አልሆነም ማለት ግን አትችልም ነገርህ እንደ ጌታ ዱዓህን አልተቀበልኩም ማለት እንደውም አንዳንዴ ሆን ብሎ የሚከለክል ለአንተ አዝኖልህ ነው አንድ ሐዲስ ስላለ ነው ሰውየው የዱንያ መንገዶች ሁሉ ይስተካከሉለታል ይላል ሐዲሱ በቃ ሀብታም የመሆኛ መንገዱ ጫፍ ላይ ሲደርስ አላህ ከሰማይ በላይ ሆኖ ያየውና ይሄን ባሪያዬን ዱንያውን አንሱለት ብሎ ለመላእክቶች ያዛቸዋል ለዛውም ሀብታም መሆን በሚችልበት ሰዓት ላይ ምክንያቱም ማለት የሚገርመው እዚህ ጋር ነው ኢን አጠይቱሁ አዘብቱሁ አለ ዱንያውን በለቀለት ነገ በአኺራ በእሳት ቀጣዋለሁ አለ ምን ማለት ነው ይሄ ዱንያ ከኔ እንደሚያጣላው አውቃለሁ አለ ከመስመር እንደሚያስወጣው ነገር እንደሚያበላሽ አውቃለሁ ስለዚህ የአኺራ ህይወቱ ከሚበላሽ ዱንያ ላይ በመጠኑ የፈለገው ሀብት ቢቀርበስ ይሻላል ብዬ ወስኜ ነው ያለው እንጂ በአላህ የካዱት እነ ቢል ጌት ካፊሮቹ ያገኙትን ቢሊየን አንተ በአላህ ያመንከው ሙስሊም ባሪያው ብታገኝ ጌታ ይከፋዋል እንዴ ምን ያቀታዋል እሱ ከቢል ጌት በላይ አንተን ሀብታም ቢያረገ የሚያቀታው ነገር አለ ቃሩንን ታቁታላችሁ አይደል ካፊር ነው ግን የሀብት መጠኑን ወቁ ልክ አንድ ሰሞን በሸህ አላሙዲን እንደሚቀልዱት ቢል ጌት አላሙዲን ጋር ደወለና እንዴት ነው ምን ትሰራለህ ብሎ ጠየቀው እዚህ ኢትዮጵያ ውስጥ ያሉትንም ኡጋንዳ ላይም ስዊድን ያላቸውን ሀብት ሸህ አላሙዲን ሲገልጹለት ቢል ጌት ያው ከራሱ ሀብት ጋር አይደል የሚያስተያየው አይ ስራ ከመፍታት እንኳን ይሻላል አላቸው እንደዛ ሲሉ አይ ቢል ጌት ቃሩን ጋር ብትደዋወሉ ነበር ተባለ ቁርአን ላይ እንደተገለጸው ወኢነ መፋቲሃሁ ይላል የቃሩን ሀብቱ ድልቡ አይደለም ውስጡ በመጋዘኑ የተቀመጠውን ወርቅ ብሩን የሚከፍቱት የመጋዘን ቁልፎቹ በብዙ ግመሎች ነው ይላል ቁልፉን የሚሸከሙት ግመሎች ናቸው ምን አይነት መጋዘን ቢሆን ነው በብዙ ግመል የሚሸከሙት ቁልፍ ደሞ የሚገርመው እዛ መጋዘን ውስጥ ሳሙና ወይ ደሞ ዱቄት አይደለም ወርቅ ብር አልማዝ ነው ወደ ብር ቢቀየር እና የቢል ጌትን ደረጃ ቢያይ ምን ይለዋል ቃሩን በተራው ሰው ፊት ቆሞ ከመለመን ይሻላል ይለዋል ምንድነው የአንዱ ከሌላው ይበላለጣል አንተስ እኔ የአላህ ባሪያ ነኝ ቃሩንም ቢል ጌትም ካፊሮች ናቸው እኔ ግን ሙስሊም የአላህ ባሪያ ነኝ ባንተ ጌትነት ያመንኩኝ እውነት ከነሱ በላይ አድርገኝ ብትለው ሐቂቃ ምንድነው የሚከብደው ምንም ግን ለምን አልሆንም ነው በቃ ባጭሩ ወይ ሰበቡን አላደረስንም ስራ ላይ አልተሳተፍንም ወይ ይሄን ነገር አለማግኘታችን ለኛ ኸይር ነው በአኺራ ሊያጣላን ስለሚችል አላህ የሚያውቀው የራሱ ጉዳይ አለ ወይንም ደግሞ አላህ ለባሮቹ የተለያየ ስጦታ ይሰጣል ምክንያቱም አንዳንድ ሰው ገንዘብ ሲያገኝ ወደ አላህ ቤት የሚመጣ ለኸይር ስራ ላይ መሳተፍ ብሩን ሲያገኝ የሚጠፋ ሰው አለ ድህነት ሚስማማው አለ አላህ ላይ መጥፎ ጥርጣሬ ግን በፍጹም አይፈቀድም ዱዓዬን አልሰማኝም ምን ማለት ነው በምን አወክ እንዳልሰማ ስለዚህ ምንድነው ምንተና ሌላው ደግሞ የረሳውትን ይቅርታ ሰዓቱ ቢረዝምም ሁለተኛ ደግሞ አላህ የሚወደው ዱዓ ምን አይነት ነው ዱዓኡል ሙሊህ ነው ይላል ረሱላህ ሰለላሁ ዐለይሂ ወሰለም ይሄንን ስለዘነጋን ነው ችክታ ያለበት ዱዓ እኛ ሰኞና ማክሰኞ ዱዓ እናረጋለን ሮብና ሐሙስ መልስ እንጠብቃለን ግን ሐዲሱ ላይ የሚለው ምንድነው ችክታን አላህ ይወዳል እስክትሰጠኝ ድረስ አንላቀቅም ቋንቋ ሰኞ ማክሰኞ ሮብ ሐሙስ ሳምንቱን ሙሉ ጠዋት ከሰዓት ማታ ዱዓው እስኪሳካ አለቅህም አይነትን ይወዳል አንድ ሷሊህ ሴት ነበረች ሁሌ ዱዓ ታረጋለች ጎረቤቶቿ የሚያቋት መተው አሁን አንተ እንዳልከው በወረቀቱ እንደጠየቀው ሰውዬ ነገሯት ምንድነው ሁሌ ዱዓ ታረጋለች ጌታሽ እኮ መልስ አልሰጠሽም ለምንድነው አንቺ ማታቆሚው ሲሏት ያላቆምኩት እኮ እንደውም አለች ዱዓዬን ስለወደደው ነው አለች እንዴት አሏት ዱዓዬን ባይወደው ኖሮ የኔ ጌታ የፈለኩትን ነገር ወዲያው ይሰጠኝና ይገላገለኝ ነበር መልሱን ያዘገየብኝ ዱዓዬን ወዶታል ማለት ነው መስማት ይፈልጋል ዱዓዬን ከወደደው እኔ ምን ጨነቀኝ አረጋለሁ ሁሌም ማለት አረጋለሁ አለች እንግዲህ አላህ ላይ ያላህ ዘነ ነው ሌላኛው ሷሊህ ደግሞ ተጠየቀ በዱዓህ መቼ ነው ደስተኛ የምትሆነው ሲሉት አላህ የለመንኩትን ነገር የከለከለኝ ጊዜ ነው ደስ የሚለኝ አለ
ሰው ግራ ተጋባና እንዴት አሉት አላህ አንድን ነገር ለምኘው የለመንኩትን ነገር ከሰጠኝ እኔ የፈለኩት ነገር ሆነ ተሳካ ማለት ነው አለ ትርጉሙ ከከለከለኝ ግን ትርጉሙ አለ እኔ ላንተ ያቀርኩት ሌላ የተሻለ ነገር አለኝ ያንተ አይሻልም ብሎኛል ማለት ነው ለነፍስዬ ከኔ የተሻለ አላህ የሚያቀደው ጥሩ ስለሆነ ደስ ይለኛል ሲከለከለኝ አለ ظن الله لا يالله حسن الظن ነው እንጂ ጌታዬ ዱዓዬንም ቢያለኝ ብሎ አያማረረም ስለዚህ እኛም ያ አይነት ነገር አናድርግ ነው አልተሳካም አትበል ባይሆን ራስህን ምን ታረጋለህ እንደው ጥርጣሬ እንኳን ካለ ወንጀል ሰርቼ ይሆን የዱዓ መስፈርቱን አላሟላው ይሆን ብለ ራስህን ገምግም እንጂ እንዴት ጌታዬም ቢያለኝ ትላለህ ሳይነግርህ እስከዛሬ እሺ ብሎ ኮነስ ነገ የው መልቂያማ ቢጠይቅስ እኔ ግን ሁሉንም ዱዓህን ያው አዘጋጅሽልህ ነበር አንተ ግን እኔ ላይ ለምን ይሄ መጥፎ ጥርጣሬ ጠረጠርክ ቢልስ እንዴት አላህም ቢያል እንዴት ይባላል አስረን ከባህሪው ላይ እንቢተኝነት የሌለበት ጌታ ነው ራሱ አይደለም እንዴ ጠይቁኝ ለምኑኝ ያለው ኡድዑኒ ያለው አስተጅብ ለኩም ይያለን እንዴት ይሆናል ስለዚህ ራሳችንን ነው ሰዓቱም ስለሄደ አንድ የመጨረሻ ወረቀት አላህ ዲንን ለወደደው ብቻ ነው የሚሰጠው ዱንያን ግን ለጠላውም ጭምር ይሰጣል ምን ማለት ነው ትክክል ነው አላህ ዲነል እስላምን በአኺራ ጀነት የሚያስገባውን ነገር ለባሪያው ሰጠው ማለት ያን ባሪያ ወደደው ማለት አይደለም እንዴ ባይወድህ ኖሮ ቢጠላህ ኖሮማ እስልምናን እንዴት ይወፍቀሃል እስልምናን ላንተ ወፈቀህ በእስልምና ላይ አጸናህ ማለት ማዕናው ምንድነው ትርጉሙ ወዶሃል ነው ጀነትን ለወደደው ነው የሚሰጠው ለጠላው ባሪያ አይሰጥም ግን በምን ምክንያት ነው ሌላውን ባሪያ ቢጠላው ከሆነ በኩፍሩ በወንጀሉ ምክንያት ሊሆን ይችላል አላህ ዘንድ የሚጠላው እንጂ አላህ መخلوق እኮ ነው ካፊሩም በክህደቱ ምክንያት ግን አላህ ሊጠላው ይችላል ላንተ እስልምናን ሰጠህ ማለት ወደደህ ማለት ነው ትክክል ነው ለሚጠላው ሰው አላህ እስልምናን አይሰጥም አይገባውማ ዱንያን ግን ለወደደው ብቻ ሳይሆን ለሚጠላውም ጭምር ይሰጣዋል ለምንድን ነው ሚስጥሩ ሲባል ዱንያ ዋጋ ስለሌላት ነብያችን ሰለላሁ ዐለይሂ ወሰለም ለው ካነ ዱንያ ተዚኑ عند الله جناح بعودان ያሉት ዱንያ በጠቅላላ ነው ያሉት የአንድ ሰው ሀብት አካውንቱ ያለው አይደለም ዓለም ላይ ያለው ዱንያ አላህ ዘንድ የትንኝ ክንፍ ያክል ዋጋ የላትም ቢኖራት ኖሮ አሉ የትንኝ የክንፏን ያክል ዋጋ ቢኖራት ኖሮ ማሰቃ منها كافر شربة ماء ካፊር አላህን እየካደ በአላህ መሬት ላይ ኖሮ አንድ ጊዜ እንኳን ውሃን አይጎነጭም ነበር አንድ ጊዜ ዋጋ ቢኖራት ስለዚህ ዱንያ ምንድነች አላህ ዘንድ ከትንኝ ክንፍ ያነሰች ዝቅተኛ ስለሆነች ነው ለጠላው ተስከዚያ ፍንክችም አለለም የመጣው ቢመጣ ከበጎ አላማዬ